የመንደራችን ውሾች ሲጮሁ ይሰማኛል። አልፎ አልፎ ከድልድዩ ስር ብቅ የሚሉት ጅቦችም አስፈሪ ጩኸታቸውን በየደቂቃው ልዩነት ያሰማሉ። ዛሬ ምን እንደታያቸው እንጃ። ለወትሮ ከሁለትና ከ3 ጊዜ በላይ ድምጻቸውን ሰምቼም አላውቅም። ምናልባት በእንቅልፍ እቅፍ ውስጥ ወድቀው ጸጥረጭ ያሉትን ያሮጌው ቄራ ነዋሪዎች ድክመት እየታዘበ ከወዲያ ወዲህ የሚባክነውን የኔኑ ልብ አግኝተውት ይሆን? ከሳሎን የተኙት አከራዮች ባልና ሚስት አዛውንቶች ሲያንኮራፉ እንኳን አይሰሙም። ጥልቅ የሆነ እንቅልፍ ጥሏቸዋል ስላሰብኩ ምሽቱን ጠብቃ ወደ ቀይ መብራት ቤቶች ሽው የምትለው ደባሌ ሄለንንም ካየዋት 3 ቀን አልፎኛል። ለወትሮ ቢሆን ኖሮ የጉሊት ቃይን ሰብስቤ ወደ ቤት ሳዘግም ለባብሳ ስትወጣ አገኛት ነበር። ከፍራሽ የትይዩ በነተበ መጋረጃ ተከልሎ የተዘረጋው አልጋዋን አሻግሬ ያየሁት። የልብስ ሻንጣው እጀታ ከሚፈረፈረው ግድግዳ ተንጠልጥሎ ይታያል። የእንጀራ መሶቧ አልጋውን ፈንጠር ብሎ ወደ ጥቁርነት ከተለወጠ የሳጠራ ጠረጴዛ ላይ ተቀምጧል። የመሶቧ አፋፍ ባይጦች ተገማምጦ ቅርጽ የለሽ ክፍተት አበጅቷል። የኔም የእንጀራ መሶብ የምትመስለው ልክ እሱ ነው። አንዲት አይጥ በተገመጠው የመሶብ ቀዳዳ ሾልካ ስትወጣየዋት ሂድ አልኩ በድንጋጤ። ጩኸቴ ላይጧ ቆመም የሰጣት አይመስልም። የሄለንን የቀይ ጤፍ እንጀራ ጠግባለች። እየተጀነነች ወደ ጉድጓዷ ገባች። ደረቅ አልኳት። ሁሌም ከጉልት መደቤ ተነስቼ ወደ ቤቴ ስገባ ማሐረቤ ቋጠረችልኝን ሳንቲም ሸራርፍና ራቴን ቀምሳለሁ። ከዚያም ባይጦች ተቦርቡራ ጨርቅና ጨርቋ ሊጋጠም ከደረሰች ፍራሼ ይጋደማል። እንቅልፌን ያባበልኩ ችግሬን ያመነሸኩ ሌሊቱ እስኪጋመስ የሄለንን መሶብ አይጦች ሲቀራመቱ ተመለከታለሁ። የኔዋ መሶብ ሌት እንደማትደፈረው ሁሉ ቀን ቀን ደግሞ የሄለን መሶብ አይነካም። ቀን ቤት ስለምትውል አይጦቹን ታባረር ከሆነ እንቅልፍ ወደኔ ማዝገብ ጀምሯል። አይኖቼ ክፍት ክድን ይላሉ። ሄለን ለምን 3 ቀን ሙሉ እንደጠፋች እንቅልፍ በተጫነ መንፈስ አሰላስል ነበር። መልስ ለማግኘት ግን አልደከምኩም። ደባሌን ስለማልቀርባት አከራረሟን አልጠይቃትም። እሷም አትነግረኝም። ሊወድቅ ከደረሰ ያዛውንቶቹ የዘመመ 2 ክፍል ቤት አንዱን ተከራይቼ ለመኖር ስመጣ ከኔ ቀድማ ሄለን 2 ወር በቤቱ ትኖር ነበር። የሷ ደባል ሆኜ እንደምገባ ሲነገረኝ ተስማማው። ግን ይሄ ደባል የሚሉት ነገር እጅጅ ብሎኛል። ወደዚህ ቤት ከመምጣቴ በፊት ብዙ ቤቶችን ከደባል ጋር ሳልስማማ እየቀረው ቀያይሬያለሁ። አዋሬ ሳለው የተከራየሁትን ቤት የለቀኩት ደባሌ ላይ የሰፈረው ውቃቤ በሌሊት አቋርጦ አስደንግጦኝ ነው። ውቃቤው ሰክኖ ሳያት አብሬያት መኖር እንደምችል ገምቼ ነበር። ግን በየጊዜው እጣን እያስጨሰ ቄጤማ ያስጎዘጎዘ ስለሚያስጓራት ከዚያ ቤት መዝለቂያ በቃ። ሌላኛዋ ደባሌ ደግሞ የቻመል ነበረባት። ሁሌም የምትሰርቀኝ ጉልት የሚቸረችረውን ሽንኩርትና ድንች በመሆኑ በደቃቃ ንግድ የዋጠኝን ኪሳራ ሽሽት ቤት ቀየሩ። ሶስተኛዋ ደባሌ የመንደሩን ህፃናት ቤት ውስጥ ሰብስባ የማጫወት ልምድ ነበራት። ማታ ወደ ቤቴ ስመለስ ፍራሼ ላይ ሳይቀር የጭቃ ቂጣ ወይም በጭቃ ተድቦልቦሎ የተሰራ አሻንጉሊት ቤቱን አጨመላልቆ አገኛለሁ። ያለኔ ተጨማሪ ስራ ነበርና ወደ ሌላ ቤት ለመዘዋወር ተገደድኩ። ወደዚህ ቤት ከመምጣቴ በፊት የአንዱን አናጢ ቤት ከአንዲት ሴት ጋር ተዳብዬ ኖር ነበር። በመሃላችን ስምምነት ተፈጥሮ አያውቅም። የፋብሪካ ሰራተኛ የሆነችው ደባሌ እኔ ከጉልት ችርቻሮዬ እስከመለስ ጧት ቀድቼ ያስቀመጥኩትን ውሃ ከስራዋ እንደመጣች ለራሷ ጣጣ ታውልና ባዶን ስራ ታስቀምጥልኛለች። ማታ ስመጣ ራት የምሰራበት፣ ቡና የማፈላበት፣ እግሬን የምለቃለቅበት የሚጠጣ እንኳን ሳይቀር እንጥፍጣፊ ውሃ አላገኝም። ለወር ይሆነኛል በያስፈጭቼ ያስቀመጥኩት ጤፍ በ15 ቀን ተሟጣ አገኝና ማን ተጠቀመ ውላል። የኔ መቤት እኔ እኮ ደሞዝተኛ ነኝ። ያንቺን በችርቻሮ የተገዛ ጤፍ የምሻማበት ምክንያት የለኝም። ይህን ቁጣ የተቀላቀለበትን መልሷን እንደሰማው ዝምታን መርጣለሁ። ሆኖም ቡና ላፈላ ብረት ምጣዴን ስፈልግ የቀይ ጤፍ ቂጣ ተጋግሮባት ላዩ ላይ ከቀረው ፍቅፋቂ ጋር አገኛታለሁ። ይሄው ምጣዴ ላይ የጤፍ ቂጣ ተጋግሮበታል ስል አከራይሽ አናጢውን ጠይቂው፣ ምናልባት ከመዶሻና ምስማር ጋር ሲታገል ውሎ ሮቦት ነክቶብሽ ይሆናል እባላለሁ። ከዝምታ ሌላ የማደርገው ነገር አልነበረኝም። አንድ ለቲባስ ብላ ትራሴን ቀዳዳ ጥጥ ቀንሰው ወሰደችብኝ።
ገፍ ሲያደርገኝ አሁን ካለሁበት ቤት ገባሁ። መቼም ያለ ደባል አልችልምና ከሄለን ጋር ተዳብዬ ለመኖር ጓዜን ጠቅልዬ ገባሁ። ይችኛይቱ እስከዛሬ ከገጠሙኝ ደባሎቼ ሳትሻላት ቀርብ ያስብያለሁ። ከሷ ጋር መኖር ከጀመርኩ 4 ወር ሆነ። እስካሁን ምንም ያስቀየመኝ ሁኔታ አልተፈጠረም። ወደ ጓሮ የሚያስወጣው የክፍላችን በር በቀስታ ተንኳኳ። ቀልቤ ክፍፍ አለ። ሰዓት ቢኖረኝ ተመኘሁ። ስንት ሰዓት እንደሆነ ማወቅ አስፈለገኝ። ኳ ማን ነው አልኩ። ጭላንጭል የጨረቃ ብርሃን በሚያሾልቁት የበሩ ስንጥቆች ባንዱ እኔ ነኝ ግፈኝ የሚል ሾካካ ድምጽ ሰማሁ። ልቤ ከተቀረቀረችበት ጉሮሮዬ ለሸሽ ብላ ስትወርድ ይታወቀኛል። ያረጀ ብርድ ልብሴን ተከናነብኩና ከመኝታዬ አንድ እርምጃ እንኳን ወደማይቀርበው በር ሄጄ ከፈትኩት። ሄለን በበሩ ትይዩ እንደቆመች በመጠጥ በተበረዘ ትንፋሽ የታጀበ ፈገግታ አሳየች። ቀጭን ሰውነቷን በስስ ቀሚስ አጋልጠዋለች። አጭር ቁመቷን ረጅም ተረከዝ ባለው ጫማ ልታግዘው ጥራለች። ሳያት በጭካኔ የሚፎልለው የሌሊት ቀዝቃዛ ንፋስ አንጀርጅሮ የሚጥላት መሰለኝ። ግቢ አልኳት በሐዘኔታ። እሺ ቆመች። ምን ነካት? ደግማ በስካር የለዘዘ ፈገግታ አሳየችኝ። ምን ነው ግቢና በሩን ልዝጋው። ወደ ምኝታሽ ሂጂ እኔ ከብቼ ዘጋዋለሁ። መልሳም የተጎላደፈ ምላሷን ማበሳጩ ጠንባራ ሰካራ። በሆዴ ሰደብኳትና ወደ መኝታዬ ተመልሼ ተጠቅልዬ ተኛሁ። ከብርድ ልብሴ ስር አይኖቼን ጠበብ አድርጌ ስለደባል ያሰብኩ። ሳሪ እንዴት በኩል ሌሊት ቤቷ ልታድር መጣች? የሚያሳድራት አላገኘችው? አይሄዳ ነገር እግሩን ሲለው አናቱን ሲለው እግሩን የማጣት ብርድ ያኝኳል። የገበያ ዘር ሞቶባት ስራ ጀርባውን ሰጥቷት ይሆናል። ወደ ህይወት ጥግ ሄዶ መቆሸሹም ስራ ከሆነ የሚንጎዳጎድ ነገር ተሰማኝ። ሄለን እደጅ መገተሩ በቅቷት ገብታለች ማለት ነው። የላይኛው ማጠፊያ ብቻ የደገፈው በር ተንቋቋ። እባክሽ ቀስ አርገሽ ሲግኝ እያለ ሄለንን የሚማጸናት መሰለኝ። አዘንኩላት። ልክ ሊፈርስ እንደዘመመው ቤት ችግርና እርጅና ነኳክቶታል። የቤቱ ባለቤቶች የሚመስሉትም ቤታቸውን ነው። ቤቱም እነሱን ይመስላል። በውስጥ ያሉት ቁሳቁሶችም ከሰዎቹ ጋር አብረው ያረጁ ናቸው። ችጋርና እርጅና እጅ ለእጅ ተቆላልፈው የሚያንቋርሩበት የጨለማ ገደል የጎረሰን መስሎ ታየኝ። ያሮጊቷ የልብስ ሳጥን በአይኔ ውል አለ። ክዳን የለውም። የሚጠግነው ያጣው ክዳንም ጠፍቷል። አሊያም አሮጊቷ አቃጥለውታል። እሳቸውማ አንዳንዴ ጥጥ የሚያስፈትላቸው ጋቢ የሚያስቋጫቸው ደንበኛ ሲያጡ ገበያው አንቅሮ ሲተፋቸው ደና ያሉትን የቤት ዕቃ በየመንደሩ አዙረው ይሸጡና የራሳቸውንም የባላቸውንም ረሃብ ድል ይመታሉ። ነገም ተነጎዲያም ረሃብ ይመጣል። ገበያ ይሞታል፣ ዕቃ ይሸጣል፣ ረሃብ ይገደላል። ግን ተቀብሮ አይቀርም። አፈሩን አራግፎ ደግሞ ያጓራል። በመሃንነት ባዶ ቤታቸውን ታቅፈው ከነንብረታቸው ላረጁት ባልና ሚስት በተሰማኝ ሐዘን ከንፈሬን መጠጥኩ። ግን እኔስ ማን ነኝ? እንደነሱ ባላረጅም ሊፈርስ እንደዘመመው ቤታቸው ድህነት ሊያንጋልለኝ ነው። በልጅነት ከሀገሬ ወጥቼ ስማስን መኖሬን መቻጣውት። ታዲያ ለራሴ ከንፈሬን የማልመጣው ለምንድን ነው? ከንፈሬን መጠጥኩ ለራሴ። ሄለንም ብትሆን እኮ ታሳዝናለች። ከየት ተነስታ እዚህ እንደደረሰች ባላውቅም ድህነት ፈጥርቆ ይዞ ረሃብ አንቆት ሳያፈርጣት በፊት ይሆናል ስጋዋን ሸጣ ለማደር የተገደደችው። የተበሻቀጠ ኑሮ ድሪቶን በመጠጥ አርሳርሶ ርካሽና ጥላቻ የሞላበትን ፍቅር በንፉቅቅ እየፈለገ የሚባዝን ሰው ስቃይ ማስረሳት ምን እፎይታ አለው? ከቆሻሻ ጥግ ቆሞ ቆሻሻን መሸከም። እሷም ከንፈሬን መጠጥኩ። ከሱ ሌላማ ምንም የለኝ። በዚህ በኩል መተኛት አልፈልግም አልኩት። አይገባሽ ነው? የምናገረው አማርኛ ነው። ጎርናና የወንድ ድምጽ በክፍል ውስጥ ሲደነፋ ተሰማኝ። በግርጌ ከሽፍንፍን የወጣውና ጨለም ያለውን ክፍል ቃኘሁት። ድምጹ የመጣው ከመጋረጃው ጀርባ ነው። ከሄለን ቀሄ ግርግዳው ተበስቶ ለሳሎንና ለጓዳ እንድታበራ የተንጠለጠለችው አምፖል መደብዘዟ ሳያንስ የእንግዳውን ክስተት እንዳላይ መጋረጃው ከልሎኛል። እሺ ከስቤ ተናገር
ሄለን በዚያ ድምጿ ተንሿቀቀች። ብጮስ ገንዘቤ ነው ላቤ። ኧረ እባክህ አንተ ሰውዬ ባለቤቶቹን ትቀዘቅዛለህ። እኔ አልታየውሽም ማለት ነው አልኩ በሆዴ። ዳሩ ደባለኝ። ለሷም ቤቷ ለኔም ቤቴ። ታዲያ ምን አገባኝ? የኛን ትርክ ማዳመጥ ከፈለጉ ይቀስቀሱ። ለሰዎች ጆሮ ቅርብ የሚሆነው ፍቅር ሳይሆን ጥላቻ ነው። ሁሌም ሰዎች ትኩረትን መሳብ የሚችሉ ክፋት። ስቅታ አቋረጠው። እባክህ እንግዲህ እሺ መምጣቴን ካወቁ ቤቱን ያስለቅቁኛል። ስማሽኔ ማን ስማሽንቺ ስሚኔ ማነሽ? ቅርታ የኔ መቤት ልብ ልትይው የሚገባው ነገር በዛሬው ሌሊት ይሄ ክፍል አልጋና አንቺ የኔ መሆናችሁን ነው። የአልጋ ኪራይ ተቀብለሽ ለምን ላይ ጸጥታ ሰፈነ። ተቀብለሻል ወይስ አልተቀበልሽም? ተቀብያለሁ። ታዲያ ብጮ ብስል ምን ያገባሽ? ቾኮብሽ እንዴ? ቆይ እንደውም ዳንስ ነው መደነስ እንፈልገው። ነይ የሾላ ፍሬ ነሽ የሾላ ፍሬ ነሽ የሾላ። እባክህ ስለፈጠረ ቦታ ቀይሪ። እሺ። ጸጥታ ሆነ። አልጋዋ ቃተተች። ጉድ ፈላ። ሄለን እንግዳ ይዛ መታለች ማለት ነው። እግዚኦ! አሁንስ ምን ፈረደብኝ? ይቺ ደግሞ ወንዶቿን እያስከተለች እየመጣች ጉድ ልትሰራኝ ነው። ድምጻቸው በሹክሹክታ ይሰማል። ትግል ጀመሩ መሰል። አልጋዋ አቅራራች። ጆሮዬ በሚሰማው ነገር እንዳይረብሸኝ አልኩና በእጄ ጥርቅም አደረኩት። ለፖሊስ ጋራዥ ጀርባውን የሰጠው ቤታችን ከጉልቱ ትይዩ ይገኛል። ማልደ መደቦቻቸው ላይ የሰፈሩ ሴቶች ጫጫታ ከእንቅልፍ ያነቃኝ። መንጋቱ ነበር። በጥርፍ ያተነሳውና የጉልት ዕቃዬን ሰብስቤ ወጣው። ሄለንና የሌሊቱ እንግዳ ሲያንኮራፉ ሰምቻለሁ። ሲነታረኩና ደግሞም ሲፋቀሩ ያሳለፉትን ሌሊት ለነሱ መርቄ ለራሴ ረገምኩት። ጉልት ስደርስ በዳር በኩል ያለች የማትደፈር ቦታ የኔን በናፍቆት ስትጠብቀኝ አገኘዋት። ላስቲኬን ዘረጋውና ሽንኩርትና ድንቼን መደብኩ። የገበያ መቀዝቀዝ ሐዘን አጭሮብኛል። የቤት ኪራይ እየደረሰብኝ ነው። ኮንጎይም አልቃለች። ድንገት አይኑን ከጫማ ያሳረፈ ሰው የተጠላለፈ ጅማት ክር እንጂ የላስቲክ ጫማ የተጫማው አይመስለውም። አፌ እህል ያደረኩት የምሳ ሰዓት ካለፈ በኋላ ነው። ለነገሩማ ሆዴን እንዳይርበው እንጂ እህል የምሳና የቁርስ ግጋትን አክብሮለት አያውቅም። ፀሐይ የመጨረሻ ጭራዋን ካድማሱ ጀርባ ስትሸሽግ ቀን ሙሉ የተሸጠችልኝን የ75 ሳንቲም ድንችና የ10 ሳንቲም አሪቲ ብቻ እንደሆነ ተረዳው። ዕቃዬን ሰብስቤ ወደ ቤት ሄድኩ። አሮጊቷ በውስጡ በተሰገሰጉት ቆሻሻ ነጭነቱ ተነጥቶ ያደፈ ጥጥ እየፈለቀቁ ስፌድ ላይ ያስቀምጣሉ። እንዴት አመሹ ማማ አልኳቸው። እርጅና ሊያጠፋቸው የተቃረቡትን ትናንሽ አይኖቻቸውን አጨናቅረው ያዩኝ እግዚአብሔር አይክፋው እስኪ ያብና ካለሽ ሰዳቂብ አሉኝ። የለኝም ልላቸው ወኔ ያጣው።
አንድ ብር ያልደፈነችው የቀን ገቢዬን አሰብኳት። አሮጊቷን አስተዋልኳቸው። የጠማቸውን ቡና ሳይጠጡ ቢያድሩ ራስ ምታት ይዟቸው የሚሄድ መሰለኝ። 50 ሳንቲም ሰጠኋቸውና ወደ ማደሪያ የገባው። ፍራሽን ጧት ትቻት እንደወጣው ተዝረክርካ አገኘኋት። በረገጡት ቁጥር ከሚፈረፈረው ወለል ጥጥ ተበታትኗል። ቀን መውጣቴን አድፍጠው ጠብቀው ፍራሽን ሲዘርፉ የሚውሉት አይጦች ስራ መሆኑ ገብቶኛል። ያገኘሁትን ለቃቅሜ ለተመናመነችው ፍራሽ ያጎረስኳት። ምሽቱ ላይን ሲይዝ ወደ ፖሊስ ጋር ጀርባ ኮራ አልኩ። የሰፈራችን ነዋሪዎች የሚጸዳዱት እዛ ነበራ። አብዛኛዎቹ ቤቶች መጸዳጃ እንደሌላቸው ሁሉ የኛውን ቤት አልነበረውም። የራቴ ነገር አሳሳቢ ነበር። መሶቤ እኔና አይጦቹ ካራቆትናት ውላ አድራለች። አንድ ሽልጦ በውሃ ወራርቼ ተጋደምኩ። ሌሊቱ ገስግሶ ይሆናል። ሰዓት ስለሌለኝ ላውቅ አልችልም። የትላንትናውን የመሰለ የበር ኳኳታ ተሰማኝ። የሄለን ድምጽም ክፈች አለኝ። ከፈትኩት። ሰው ስለማስከተሏ ግድ አልነበረኝ። እንዳለፈው ሌሊትም ግቢ አላልኳትም። እንቅልፍ በተጫነው እርምጃ ወደ መኝታዬ ተመለስኩ። እነሱ ሲንጎዳጎዱ በስሱ እየሰማው ድብት ያለው ውሳኔ ለመወሰን ጣርኩ። ቤት መቀየር አለብኝ። እንቅልፌ ከውሳኔ ነጥቆ ወሰደኝ። ከነተበች ብርድ ልብሴ ስር አልፎ ሞቃት አካል ገላዬን ነካኝ። አይጦቹ ሁሌም እንዲያደርጉኛል። ብርድ ልብሴን ከላይ ገፈፍኩና ተነሳው። በላብ የወረዛ ጥቁር ፊታየው። ግዙፍ ሰውነቱን ከፍራሽ አጠገብ ተከምሮ ተመለከትኩ። ተንፋሹ ይጋረፋል። ትላልቅና ቢጫ ጥርሶቹ ጎልተው ይታያሉ። ከፍ ዝቅ የሚለው ሰፊ አፍንጫውና ግንባሩ በፈጣጣ ጠባሳ መወረሩን ልብ አልኩ። እመቤት ፍራሽሽ ልካራው ነው። ደካማና ቅፍፍ የሚል ድምጽ አለው። ምንድነው? እጁ ደረቴ ላይ ይንከላወሳል። ተፈናጥሬ ተነሳ። ሰውዬ ዞር በልልኝ ጮኩ። ሄለን ከእንቅልፏ ነቃች መሰለኝ። ስትንጠራራ ሰማሁ። ሄለን እንዴ! ሸሻ ይከተለኛል። ወደ ሄለን መሶብ ተጠጋው። መሶባን ከወሰኗ ከፋዋት። ወደ ሄለን አልጋ ተንሸራተተች። የድስት ክዳን ተከፍቶ ወደቀ። የቡና ሲኒዎች ተንጫጩ። ሄለን ዘላ ከመጋረጃው ስትወጣ ወደ አዛውንቶቹ ለመሄድ አፈገፈቁ። አንተ ወራዳ ምን ተንተባተበች። ምን አገባሽ? ሰውየውና እሷ መፋጠጣቸውን እንዳየው እየተንቀጠቀጥኩ ኮርነሩ ስር ተወተፍኩ። ጫጫታው አከራዮቻችንን ቀሰቀሳቸው። ምንድነው? ምን ሆናችሁ? አሉ በታፈነ ድምጽ። ሄለን እየተርበተበተች አይጥ አስደንግስ የጀመረችውን ሳትጨርስ በስካር የተልፈሰፈሰውን ግዙፍ ነወለል ሰው ክንድ ለቀም አድርጋ ወደ ጀርባ በር ተራመደች። በሩን እያንቋቋች ስትከፍትና ሰውየውን ይዛ ስትወጣ የተመለከትኩት ብዥ ባለ ስሜት ተውጬ ነበር። ተመልሳ ሱሪውን ከአልጋው ራስጌ አንጠልጥላ ወደ ውጭ ስትወረውርና በሩን ዘግታ ስትቀረቅር መረጋጋት ጀመርኩ። አይዞሽ እኔ ወደ ተጣበቅኩበት ኮርነር ቀርባ ተባብለኝ ጀመረ። የምትለውን የምሰማው በስሱ ነው። የቤቱ ባለቤቶችም ትንሽ አጉረምርመው ረጭ ብለዋል። ወደ ውጭ የተወረወረው ሰው ማንቆራቆር ጀመረ። ወዲያው ድምጹ የራቀ ሄዶ ጠፋ። ይህ ሁኔታ ከተከሰተ 3 ቀናት አለፉ። ሄለን ጓዟን ጠቅልላ ከቤቱ በመልቀቋ ሌላ ቤት ከመፈለግ አድናኛለች። አከራዮቼ ከቤተ ክርስቲያን እንደተመለሱ የቆሸሹ ልብሶቼን ለማጠብ ተነሳው። አሮጊቷ የተገጣጠበ ሳፋቸውን እንዲያወሱኝ በጠይቃቸው ሰንበት ስለሆነ የቡና እንድጸድቅባቸው ጠየቁኝ። አልጨከንኩም። ሳፋውን በ50 ሳንቲም ለውጭ አጠባይን ጀመርኩ። ወደ ማታ አንዲት ልጅ እግር ቢጤ ፍራሽና ብርድ ልብስ በወዛደር አስይዘው ወደኛ ቤት መጣች። ደባል መሆኗ ነው። በሰፈሩ የታወቁት ደላላ ከመቼው እንዳደረሳቸው እንጃ የሄለንን ቦታ ከ3 ቀን በላይ ጦሙን እንዲያድር አላደረጉ። ምሽቱን በየመኝታችን ላይ ተቀምጠን ተፋጠጥን። የደባልነት ጣጣው ብዙ ነው። የሰው ልጅ በውስጡ ካመቀው ድብቅ ባህሪው ጋር ዝም ያለ ገጽታውን ይዞ ይቀርባል። ዝም ካለ ገጹ ጀርባ ስንት አይነት ሰይጣን እንደሚገኝ የሚያውቅ ራሱ ብቻ ነው። ቡና አፍልቼ አብራኝ እንድትጠጣ ባደርግም ይህ ብቻውን ለማለማመድ በቂ አልነበረ።
ከገጽታዋ የሚነበብ ነገር እንዳለ አልኩና ተኮርኩባት። የፊቷ ቆዳ ቅላት አይን ይስባል። አንዳችም ነቁጥ ከቆዳዋ አላረፈም። አይኖቿ ውስጥ የደበዘዘ ተስፋ ሲንከላወስ ታየ። ደልደል ያለ ሰውነቷን ውበት ያጎላላት ልብሷ በችግር መንደር ስለማለፏ ያጠራጥራል። በረካውን የቀመሰችበትን ስኒ ስትመልስልኝ የመዳፏን ትንቡክ ማለት አስተዋልኩ። ቀስ ብዬ ራሴን መዳፍ አየሁ። የተሰነጣጠቀ ቆዳዬ ቆርፍዷል። ማነች አልኩ ለራሴ። ለምን ወዲህ መጣች? ለስላሳው ጠጉሯ በሻሽ ቢሸፈንም ወደ ግንባሯ የተደፉትን ዘለላዎች ተመልክቶ ውብ ጸጉር እንዳላት መረዳት አያዳግትም። ፖሊስ ጋራዥን ከዚህ ቀደም ኖርሽበታል አልኳት ድንገት በይበይ ሲለኝ። አላውቀውም። መልሷ አጭር ሆነብኝ። በፊት የት ነበርሽ? ለአዲስ አበባ እንግዳ ነኝ። የት ነው ሀገርሽ? ናዝሬት። ዘመድ ጥየቃ ነው ወይስ? አይ ለሕክምና ነው የመጣሁት። ምንሽን አሞሽ ነው? ገና ምርመራ አልጀመርኩም። ወሬያችን አበቃ። ያ የሚያስጨንቅ ዝምታ ተመለሰ። ያ የተደበቀ የሰውነት ስውር ባህሪ ተደብቆ አፏጨ። አዲሷን ደባሌን ለማወቅም ሆነ ለመቅረብ እድል ሳላገኝ 1 ሳምንት አለፈ። መሸትሸት ብሎ ነበር። ራት ልሰራ ደፋ ቀና ማለት ስጀምር አዲሷ ደባሌን እንደልማዷ በነጭ ጋቢዋ ተጠቅልላ ወደ ቤት መጣች። ዝምታዋን ተመርኩዞ ያቀረቀረ የመሰለ አንገቷን እንደሰበረች ወደ መኝታዋ ሄደች። ራት አብራኝ እንድትበላ በጠይቃትም አልፈቀደችም። እንደ ሁሌው መልስ የሌላቸውን ጥያቄዎች ስለ ደባሌ ራሴን እየጠየቅኩ ከራቴ ጋር ወደ ሆዴ ላኳቸውና ተኛው። የሰፈራችን ውሾች ጩኸት ተበራክቷል። እንግዳዋ ደባሌ ስታቃስት ሰማሁ። ከሽፍንፍኔ ወጥቼ አየኋት። ኩርምት ብላ በብርድ ልብሷ ተጠቅልላለች። ምን ነው ደህና አይደለሽም? ደህና ነኝ፣ ትንሽ ብርድ አግኝቶኝ ነው አለች። ሁኔታው ግን በብርድ ተላኮ የሚቀር አይመስልም። ማቃሰቷ በየደቂቃው ይጨምር ነበር። ዝም ብዬ ማየቱን አልፈቀድኩም። ወደ መኝታዋ ቀርቤ ላደርግላት የምችለው እንዳለ ጥረቴን ቀጠልኩ። እየቆየ ግን መወራጨት አበዛች። በየመሃሉ የማዘንበውን ጥያቄ እንዳቆም በምልክት ትነግረኛለች። ንጋት ጨለማን ድል ሊመታ ሲገሰግስ እሷ ከመጮህ የማይተናነስ ማቃሰቷን ስታስነካው እኔ ያለምንም ንግግር አጠገቧ ስጉላላ ድንገት መጣ 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 ስትል ጮኸች። ግራ ተጋባ። መጣ! እጄን ያዢ! ያስኳት። እየጮኸች ተንጋለለች። እግሮቿ ፈርከክ ሲሉ አንዳች ነገር ከቀሚሷ ስር ሲወረወር አንድ ሆነ። ያምላክ ያለ እጅግ በጣም ትንሽ የሰው ፍጡር በድኑ ፍራሿ ላይ ተንደባሏል። ምን አርገሽ ነው? ጮኩ። አስወርጄ በረጋና በቀዘቀዘ መንፈስ መለሰችልኝ። ለመጀመሪያ ጊዜ ያገኘሁት ድብቅ ባህሪዋ ነበር። ምን? የስንት ወር? 5 ንግግሯን አቋርጣ በድንጋጤ ደርቀው ሳሎን መግቢያ ላይ የቆሙትን አከራያችንን በአይኗ አሳየችኝ። ያሮጊቷ የተሸበሸበ የፊት ቆዳ ይበልጥ ተጨራምቶ ታየ። በሹክሹክታ እንዲቀርቡ ጠራኋቸው። እየተርበተበቱ ተጠጉ። ምንድነው ልጄ አሉ። ጽንስ ተጨናግፎባታል እርዱኝ አልኳቸው። ድንጋጤያቸው ጨመረ። የእንግዴ ልጁን ከእናቲቱ ማህፀን ለማውጣት ተጣደፉ። ይህንንም ለማድረግ ደባሌን በጀርባዋ ዙሬ መሸከምና ወዝውዤ በቁሟ መልቀቅ ነበረብኝ። ሁሉንም ተገላገለችው። እኔና አሮጊቷ ፀሐይ ሳትወጣ ሁሉንም ነገር አፈር ለማልበስ ወደ ጓሮ ወጣን። አሮጊቷ የተጨናገፈውን ፍጡር የቀኝ እጅ አዩና አየሽ 6 ጣቶች ነበሩት። እንዲህ ያለው ልጅ በጤና ቢወለድ እድላም ነበር አሉኝ። እኔ ግን የማስበው ለዚህ ወር ኪራይ የከፈልኩት ገንዘብ እስኪያልቅ ሌላ ቤት መፈለግ እንዳለብኝ ነው። አሁንም ከደባል ጋር አቅሜ እንደማይችል ነግሬያቸው የለ። ምን ነው በጊዜ መጣ? የኔ ታይሉም እንዴ አለች ምትዋብ
ቄስ ትምህርት ቤት የላከችው ልጇ ያለ ሰዓቱ መመለሱን አይታ ወላጅ አምጣሉኝ አላት። የ6 ዓመቷ አቦቸር ብልጣ አይኖቹ ላይ ሐዘኔታን ለማስነበብ እየጣረ የሰራው ተንኮል አለ የኔታ የማላውቀውን ጥያቄ ሲጠይቁኝ ኤክሶንኩና ጓደኞቼ ሳቆብኝ። ምንድነው ጥያቄው? እግዚአብሔር አዳምን ፈጥሮ ከጨረሰ በኋላ ወደ ገነት ወስዶ ምን ብሎ አስጠነቀቃቸው ብሎ አውጥተው ጠየቁኝ። ምን መለስክላቸው? አለች እናቱ መልሱን ለመስማት ጓጉታ። አልሰማሁም አላልኳቸውም። አዳም ወደ ገነት ወስዶ እግዚአብሔር ምን አለው ሲሉኝ ጊዜ ለሕይወት ዋጋ ስጥ ብሎ አስጠነቀቀው ስላቸው ተቆጡኝና ብዙ አይነት የሚያበሳጭ ስድብ ሰደቡኝ። ሌላ ቀን ዛሬ ደግሞ ለምንድነው ትምህርት ቤት ያልሄድከው? ለተቆጣች ምትዋብ ገበያ ሄዳ ብቅልና ጌሾ ገዝታ ስትመለስ ልጇ አቦቸር ሰፈር ውስጥ አገኘችው። በእድሜ ከሚተካከሉት ጋር በጣቶቹ መሃል ያለችውን ብዮድ ጉድጓድ አፍ ለመክተት እየተፍጨረጨረ ሳለን የደረሰችበት የኔ ታባረሩኛ እዚች ደጅ ብትደርስ ባለንጋ ይልቃለው አሉኝ አለ። ጠይም ፊቱ ላይ ቅያሜ እየተስተዋለበት። ለምን? ተቆጣች ምትዋብ። አለንጋቸውን ደብቄባቸው አላውቅም። ከጫፍ ቆረጡ። ቦርሳዬ ውስጥ የደበቅኩትንም እኔ አይደለሁም። ሁሌ ሳልሰድባቸው ይሰድቡኛል። ጥፋ ከፊቴ ባለንጋ ነው የምሸልጥ እያሉ ያስቦኩኛል። የማን ልጅ ማን ይቀጣል? አመረረች ምትዋብ። በፊትም ቢሆን የሃይማኖት ሰዎችን አትወድም። ምክንያትሽ ምንድነው ቢሏት አባቴ ትላለች። አባቷ መጾም መጸለይ የሚያበዙ ሰው ፊታቸው ቀርቦ ይፍቱኝ አባ ብሎ የሰራውን በደል ሲናዘዝላቸው የሚገስጹ ናቸው። ቀን ቀን ሐዋርያዊ ተልኳቸውን ሲፈጽሙና ሲያስፈጽሙ ይውሉና ጀንበር አሽቆልቁላ ወደ ማደሪያዋ ስታዘግ እሳቸው ማረቂያዋን ተጎንጭተው ሙቅ ሲላቸው ጥምጣማቸውን ፈተው ቀበቷቸውን አላልተው በመሸበት ያድራሉ። የምትዋብ አባት ባለቤታቸውን አበሳጭተው በመሸበት ስለሚያድሩ ብቻ ሳይሆን በሰፈር መንደርተኛ ለመወገዝ ሰበብ ስለሆናቸው ብቻ ሳይሆን በስደተኛው መድኃኔዓለም ስም ዣንጥላ ዘርግተው ምስል ደረታቸው ላይ አንጠልጥለው ያለ ቤተ ክህነት ፈቃድ ገንዘብ ሰብስበው ለግል ጥቅማቸው በመዋላቸው እስር ቤት ቤታቸው ሲሆን የነምትዋብ ስም መነጋገሪያ ርዕስ ሆነ። ሳር ቅጠሉ ዘመድ ጎረቤቱ ጣት የሚቀስርባቸው ሰድቦ ለሰዳቢ አሳልፎ የሚሰጣቸው መሰላቸው። ከማታውቃቸው ወንዶች ጋር መሄድ የጀመረችው ከዚያን ጊዜ ጀምሮ ነው፣ ቤተሰቦቿን ለመርዳት። ወደ ቤቷ ገባችና ጥቁር የረዘመ ሻሿን አሰረችው። ቀሚሷን አስተካከለች። መበስበስ ከጀመረ መቀመጫው ከተበላ ካርቶን ውስጥ ያደፈ ነጠላዋን አውጥታ ትከሻዋ ላይ አኖረችው። ቤቱን ለቀው ከመውጣታቸው በፊት ጠላ መኖሩን የሚጠቁመውን ጣሳ አፉን ከመሬት ባገናኘ ሙቀጫ ላይ ተቀምጦ የሚያሳየውን አርማ አስገባችው። ቤቱ ተቆለፈ። እንትዬ አሳይሻለሁ እሺ? የኔታህን? አይ የማይመጣው ልጅ እኛ ስንማር ከኛ ጋር የማይማሩና ብዙ ነፍጥ የሚወጣው ልጅ ሰነፍ በለው። ከማይመጣው ልጅ የበለጠ የማይመጣው ትልቁ ልጅ ዛሬም አልመጣ ይላል አቦቸር ያሳሰበው ይመስል አመዳም ጠይም ፊቱን እያሻሸ። ወላጅ አሰዳቢ በለው። ላይመጣ ነው አይሄደው። አንድ ቀን የኔታ ከሽንት ቤት እስኪመጡ ድረስ ብድግ አለና እሳቸው ሰክረው ጎርፍ ውስጥ እንዴት እንደተንገዳገዱ እንደሚወድቁ እያሳየ ሲያስቀን ደረሱበትና እስከ ሩቅ ቦታ ድረስ አባረሩት። ይህን አሳዳጊ የበደለውን ውጣጭ በድንጋይ በሉት አሉንና ሁላችንንም ላኩን። እኛ ግን ፈንክተን ከጭንቅላቱ ደም እንዳናስወጣበት ብለን ወዳልሄደበት ቦታ ድንጋይ ወረወርን። ከዚያ ቶሎ መከና ወደ ቤታችን ተበታተንን። ለምትዋብ አቦቸር ልጇ ብቻ ሳይሆን ጓደኛዋም ጭምር ነው። ጥያቄዎቹን አትሰለቻቸው። አንድ ቀን ደግሞ እናቱ ምትዋብ ከገበያ ስትመለስ ያቺ ዥጉርጉር ቀለም ያላት ጭር ያለችው ዶሮ አባሮ እንቁላሎቿን ሲሰባብር ደርሳበት እንዴ ምን ይሆንክ ነው? ቁጣው እየመጣ እንቁላል ውስጥ ያሉ ጫጩቶችን እያስወጣዋቸው ይላል።
በአስኳል የበጨጨ መዳፉን በእራፊ ጨርቅ እያጸዳ አየ ልጅ ነገር ከሳምንት በኋላ የሚፈልፈሉትን ባጭር ትቀጫቸዋለህ አንተ። ብዙ ቀን እስኪሆን ድረስ እንቁላል ውስጥ የሚኖሩ ከሆነ ታፍነው ይሞታሉ እኮ ነው። አጥፍተሃል አቦቸር ከኩርፊያ ጋር። ዶሮዋ ናት ጥፋተኛ። እንቁላል ውስጥ ከታ ከምታስጨንቃቸው ላያቸው ላይ ከምትቀመጥባቸው መጀመሪያውኑ ለምንድን ነው ጫጩቶቹን እንቁላል ውስጥ ከታ የምትወልዳቸው? ኩርፊያዋ እየተገፈፈ ይመጣና ቅፍ አድርጋ ትስመዋለች። እና ልጆቿን ታስጨንቃለች አታስጨንቅም አይደል? አቤት ሐሳቦቹ ሲያዝናኗት። ሌላ ልጅ የመጨመር ሐሳብ የላትም። 50 ቢወልዱ 50 ነው ጉዱ፣ ከተባረከ ይበቃል አንዱ ማለት ታዘወትራለች። ልጇን ያልወደደ ባይወለድ ትመርጣለች። ከጎረቤቶቿ ጋር ውሽማይን ወሰርሽብኝ፣ ዶሮሽ ስትበተንብኝ በሚሉ ሰበብ አስባቦች በተጋጨሽ ቁጥር እሷን ለማበሳጨት አቦቸር ላይ ይወርዱበታል። አቦቸር አባቱን አያውቅም፣ እናቱም አባቱን አታውቅም። አባቱም ልጁን የሚያውቅ አይመስልም። የኔታ ሁሉ ጊዜ ቀን በቀን ይጠይቁኛል። የምን ጥያቄ ነው እሱ? የአባት ስም እያሉ ነው። ምን ትዋብ አትላቸው ስላቸው ጊዜ ልጆቹ ይስቁብኛል። እነሱ ግን አባት ከየት ነው የሚያስመጡት? ስም ሲጠራ ያንቺ ስም ሲሰሙ የማያልቅ ሳቅ ስለሚስቁብኝ ቆይቼ ነው ሁሉም ሰው ገብቶ ካለቀ በኋላ ለትምህርት የምገባው። እያልወደድኳቸው ነው። ለብዙ ልጆች አሁ ያስጠናዋቸው እኔ ነኝ እንዳይረሳቸው አድርጌ፣ ግን ይሳደባሉ። ስድብድብ ነው የሚያደርጉኝ። እናደድና ደብደብ አደርጋቸዋለሁ እስኪያለቅሱ ድረስ አፍንጫቸውን አስደምቼ። በልህ ከንፈሩን እየነከሰ በወሰደባቸው እርምጃ እየተደሰተ ምንትዋብ የሐሳብ መርከብ ይዟት ይሄዳል። በጥያቄ ባህር ላይ እየተሳፈረች በጥርጣሬ ካፒቴን እየሾፈረች ይሄ ልጅ ማን ነው? የየትኛው ወዳጄን ነው የሚመስል? ሸበላ ነበርኩ ትላለች እናቱ። ዳሌ ሲሞን አደር የአልፎ አግዳሚውን አይነ ጠልፎ የሚያስቀር ተማሪ አልቀረኝ መምህር፣ ሎሌ አልቀረኝ ጌታ፣ ወታደር አልቀረኝ ኮሎኔል፣ ሞኖክሲዮስ ቢሆን ያላመላለስኩት ቀበቶ ታጣቂ አልነበረም ትላለች ስለ ትላንትና በተወሳ ቁጥር። ይህንን ሰፈር እንደጉድ ጭሰንበት አልፈናል፣ ተጫጭሰንበታል ማለት ታዘወትራለች ምትዋ። አረ ብሎ ወሬውን ላሟሟቀ እንዴታ የዚያን ዘመን ፍንዳታዎች ፍሞ ነው ይመጡና የታለች ሉባንጃ ልናጫጭሳት ነው ይላሉ። ሉባንጃዬ ነበር የሚሉኝ። በእግሩም ማዕዛዋ የሚወዳደራት የለም። ሉባንጃ ንጣት። ሰፈራቸውም ለየት የሚል ነው። ጧት ጭርታው ጭር የሚለው ቃል ከሚገልጸው በላይ ጸጥ ይላል። ከሰዓት በኋላ ደግሞ ጭርታውን አስደንግጠው ለማባረር በአስነዋሪ ቃላት ይሰዳደባሉ። ምድር ጥቁር ቆባን አናቷ ላይ ከደፋች በኋላ ግን የሁሉም ምላስ ለስልሶ ፍቅርን ለማዜም የቸኮለ ይመስላል። አካባቢውም የገበያ እህል ግርግር ይበዛዋል። ንግድ ይጧጧፍበታል። የሚያድንም የሚታደንም ሞልቷል። ማታ ያው የሚነገር አይደለም በጨዋ አነጋገር ሆድ ጾሙን ሁሉ እንዳያድር ከማያውቁት ገላጋርም ቢሆን አንሶ ላይ ይጋፈፉበታል። ይህን ይመስላል የናቦቸር ሰፈር። ከብዙ በጥቂቱ ይነገርለት ከተባለ ምንትዬ ወደዛ እንዳታይ አላት። ባገጩ ጎረምሶች ተሰብስበው አላፊ አግዳሚውን የሚለቅፉበት ድድ ማስጫ ተብሎ የሚጠራ ቦታ እያሳያት። ለምን ግን አለችው። ይለቅፉሻላ። ሸምሱ ሻይ ቤት ቁጭ ያለን ፊልም ስናይ የአት ወንዶች የሚወርዷትና እሷን ወደ መኝታ ቤት የምትወስዳቸው ሴት ሲያዩና እናትን ትመስላለች ይሉኛል። አንድ ቀን ተናድጄ ሌላ ሰው ሻይ በጠጣበት ብርጭቆ ቲቪውን ላንኮታኩተው ነው። የጨዋ ልጅማ እንደዚህ አያደርግም። እነሱማ ዝም አስብሉኝማ። አያቅትም ትላለች እናት ሳቋ እየመጣ። እኔ ሳትወልጂኝ በፊት ቆንጆ የሆነችዋን ጄኒፈር ሎፔዝ የምትባለዋን አክተር ትመስይ እንደነበር ለሁሉም እንዲሰማ ጮክ ብዬ ስነግራቸው ጎረቤት እስኪሰማ ድረስ ሳቁብኝ። ከመወለድ በፊት አይታን ነበር ወይ አሉኛ። ባላይሽስ እናቴ አይደለሽ እንዴ? ሳልወለድ በፊት ምን እንደምትመስይ ማወቅ ያቅተኛል? አያቅትም ትላለች
እናት ሳቋ እየመጣ ፊልሙ ሳያልቅ ወጣሁላችሁ። እነሱ እኮ ተሳድበው ስድብ ሲያልቅብኝ ማለቅስ መስሏቸዋል ይላል አቦቸር ብልጠት የሚታይባቸው አይኖቹን እያቆለጨለጨ። ቄስ ትምህርት ቤት ደረሱ። ይሄ ነው ትምህርት ቤታችን። እዚህ ሰፈር ካሉ ቤቶች አንደኛ አሮጌኛ ቄስ ትምህርት ቤት ነው አለ ዘመም ወዳለና ጭቃ ወደ ተመረገበት ቤት ጣቱን ሰዶ እየጠቆመ። ያስተማሪ ስም ማን ይባላል? የስማት አይመስልም። ስማቸው ማን ነው? የኔታ ጠየቀ አቦቸር። አው የፊደል አስተማሪ የኔታ ነው። ሌላ ስም አልወጣላቸውም። አንድ ቀን ግን ሰከሩና በጠላ ከበዙ በኋላ ከእንግዲህ የኔ እዚህ ቄስ ተማሪ ቤት ዳይሬክተር ነኝ አሉኝ። ትንሽ ቆዩና ምናችሁ ነኝ ብለው ጠየቁኝ። አሁንም ጠየቁን። ስንረሳ ገረፉን። ሌላ ቀን እንዳይረሳኝ አስታውሽኝ እንጂ ክፍል ውስጥ በተለያየ ዜማ የሚደመጡ ድምጾች። የኔታ የምንትዋብን ድምጽ ሰምተው ከመማሪያው ቤት ወጡ። የሚቋጩትን ነጠላ ይዘው ጺማም ሽማግሌ። ሁለቱም ሲተያዩ ደነገጡ። አቦቸርን ሊያስደነግጠው የቻለ ድንጋጤ እና በትንሽዬ ፊቱ ላይ ላብ ታየ። እየበዛም መጣ። የኔታ አይናቸውን አይኑ ውስጥ እየፈለጉ ያለ እስኪመስል ድረስ አዩት። በቀስቃዛ ድምጽ ከ6 ዓመት በፊት መሆኑ ነው አሉ። በባለ ጊዮርጊስ ልክ ነው አለች ምትዋብ በመገረም አናቷን እየነቀነቀች። ያኔ ዶሮ ማነቂያ ነበር ያለው። ምትዋብ ነጠላዋን ለባብሳ አስፋልት ዳር ቆማለች። አልፋ አግዳሚውን ስትማትር ከሩብ ሰዓት በላይ አሳልፋለች። 50ዎቹን ያጋመሱ የሚመስሉ አንድ ጠምጣሚ ባጠገቧ ሊያልፉ ሲሉ አባይ አሳልሙኝ አለቻቸው። ቄሱ ጥያቄዋን ተክብረው ሊሄዱ ሲሉ እንዲያው ማስቸገር ባይሆንብኝ ያዘጋጀኋት ጸበል ጸዲቅ ነበረችኝ፣ እርሶ ማዕዷን ቢባርኩልኝ። የቄሱ ምላሽም ቢት አልሆነም። ተያይዘው ወደ ምትዋብ ቤት ሄዱ። ዳቦውን ከመቁረሶ በፊት መጀመሪያ ቤቱን ጸበል ቢረጩልኝ እንዴት ደስ ይለኝ ነበር። ይሄው ጤና የመታው ከጀመረ ሰነባብቷል አለቻቸው። ሌቱን ደግሞ በቅዠት ነው ማሳልፈው። ጸበሉ ተዘጋጅቶ መርጨት ጀመሩ። ሳሎኑ ተረጭቶ ሲያበቃ መኝታ ቤቱ የሚድረሰው አለችና መግቢያውን አመላከተቻቸው። መራቻቸው። እንዲህ ያለ እምነት እያለሽ እንዲህ ባለ ርካሽ ቦታ መገኘትሽ ቅር ያሰኛል አሉና መርጨታቸውን ሲከተሉ ምንትዋብ ካልጋው ክፍል ወጣችና የመኝታ ቤቱን በር ዘጋቸው። ቄሱ የመቆለፍ ድምጽ ሰምተው ዘወር ሲሉ ብቻቸውን ናቸው። መገረም ልባቸውን ገዛው። የኔ እህት ዝም የቀረኝ ቦታ የለም፣ ሁሉንም ቦታ ረጭቼልሻለሁ። ዝም የኔ እህት ምን እያረግሽ ነው? አንድ ያጠፉት ጥፋት አለ፣ ዋስ ካልጠሩ ልፈታውት አልችልም። እንዴ ምን ነው? ምን አጥፍቼ ማንን በድዬ? ይለምናት ገብ ምን ነው ይኋልጅ? ምን ነው የመብራህን እህት? እንዲህ ያለውን እኮ ሐሳብ ያሳደረብሽን መንፈስ እክድሃበዩ። ምን ነው ልጄ? ምን በደልኩ? ሰታት ብዬ ተከትየሽ ቤትሽ ጸበል ከመርጨት በቀር የሚያውቁት ሰው ካለ ዘመዶ ወየንስሐ ልጆ ደውዬ ልጥራውና ባስጠሩት ሰው ፊት ኃጢአት ሆነ እናዘዛለሁ። የቅርብ ዘመድ ከታ አባቴ ልውለድ? ለራሴ በገንዘብም በዘመድም ምንም የሌለኝ መናጢ። ኪሴ ላይ እንኳን ማድራት ከጀመረ ስንትና ስንት ቀኑ። እንግዲህ የሚበጀውትን ለመምረጥ ምርጫው በጀው ነው። የማይመስል ነገር መጠየቅሽ ነውር አይሆንብሽም የኔት? አረ የማይሆን ቀልድ ይዘሻል። ፍላጎቴን ካላሟሉ ያለ እህል ውሃ እንደተከረቸመበው ይቆያሉ። አረ ልጅ የቄሱ ልመና እየበረታ ሲመጣ ልቡ ሐሴት እያደረገ ነበር። ቄሱ በሆነው ነገር እየተደናገጡ ህልምም እንዲሆን እየተመኙ አንድ ነገር ተናገሩ። ይኸውልሽ አሁን የምልሽን የምትፈጽሚ ከሆነ የምትፈልጊውን ነገር በእጅሽ ይገባል አሏት። ለተናንቋቸው ምን ይፈለግብኛል?
ተረጋግታ ጠየቀች ምንትዋብ። የቄሱ መርበትበት ደስ እያሰኛት የምሰጥሽ ቁጥር ልብ ብለሽ ስሚ፣ የወንድሜ ልጅ አለ ማሙሸት የሚባል ስልኩን ሲያነሳ የዚህን ሰፈርና ቤት አድራሻ ስጪውና እንዲያገኘኝ አድርጊ። ተደውሎለት መጣ። አጎቴ ምን ሆኗል አለ ተደናግጦ። በዕዳ ተይዘው ነው። የጠጣበትን አልኮል እንኳን ባፋቸውም ደጅ አልዞረ። ታዲያ ምን የምን ዕዳ ነው ያለበት? እንደዚህ ላለው ቀላል ጥያቄ መልስ መስጠት አልለመደብኝ ስትይ ቄሱ ድምጻቸውን አሰሙ። ኧረ አንቺ ሴት ጡርፍሪ ምንድነው እንደሚያወሻክትሽ? ያው ልጅ ነገሩ እንዲህ ነው አሉና ከመጀመሪያው ጀምረው ይተርኩለት ገቡ። ይህ ሁሉ ሲሆን የተዘጋባቸው በር አልተከፈተም። በማሙሸት ፊት ላይ የማመንም ሆነ ያለማመን ነገር አይታይም። እሺ ስንት በከፍልሽ ነው አጎቴ ነፃ የሚሆነው አለ ኪሱን እየደባበሰ። 25 ብር ከ75 ነው። እሺ ያልኳቸው። 75ቷ ምንድናት? አንተ እንደው እየጠራሁበት ነው። ቄሱ የርግማን ዶፍ ያዘንቡባት ጀመር። አመሻሹ ላይ ቄሱ ራሳቸውን ለውጠው የተከፈለበትን ገላ ሊጎበኙ ሞቅ ብሏቸው መጡ። ይህ ሁሉ ከሆነ 6 ዓመት አልፎታል። በማክስቱ የቄስ ትምህርት አልነበረም። በማክስቱ ማክስትም እንዲሁ ሳምንት ወር ትምህርቱ ተቋረጠ። ለምን ቢባል የፊደል አስቆጣሪውን አይናየው የሚል በመጥፋቱ። አንድ ቀን ያንን ነገር እኮ አጣርቼ ደረስኩበት፣ የኔታን ስም ገብረ መስቀል አለች እያንዳንዱ ፊደል ረገጥ አድርጋ። ጭቃማ ወራት አለፉ። ሊመዘገብ ወደ ትምህርት ቤት ሲወሰድ እንትዬ አላቦቸር በአዲሱ ሹራብ የእጅ ጫፍ ንፍጡን እየጠረገ አንደኛ ክፍል ተመዝግቤ ይሰማል። አጠገቤ አስተማሪ የሚያስቀምጣቸው ልጆች የጨርቆስ ሰፈር ልጅ ነህ ወይ ሲሉኝ አይደለው ነው አይደለም ሙላ ለምን ነኝ በል እንጂ ትላለች እናቱ። የሰፈሩን ስም የሚያስገድ ምን ተገኘ ብላ ያሽቁኛል። እነማን? የጨርቆስ ሰፈር ያልሆኑ ልጆች ምን ይሉሃል? እንግዳ ሲመጣባችሁ የፎቶ አልበም ከጎረቤት ተውሳችሁ ነው ለእንግዳ የምታሳዩት ይሉናል። ምንቴ አንድ ልጅ ደግሞ ምን አለኝ መሰለሽ? የእናንተ እናቶች 12 እስኪሞሉ ድረስ ይሰባሰቡና ባለ 2 ብር 40 አልበም ይገዛሉ። ከገዙ በኋላ ያዋጡ ሰዎች 3 ፎቶ ያመጡና ይከቱበታል። ከዚያው እሑድ ዕጣ ያወጣላቸው ሰው እስከ ሳምንት ድረስ አልበሙን ቤት ያቆየዋል ብለው እየሳቁ አበሸቁኝ። ሲያበሽቁ አትብሸቅላቸው እሺ። ብሽሽቅ አስለምጂኛ እንዳልበሽቅላቸው። አስተማሪው ባዶ ቦታዎችን ሙሉ ብለው ጥያቄ ጠየቁ። እናቴ ውሃ ጠጣች ካለ አባቴ ክትፎ ዳሽ ተብሎ ሲጠየቅ ዳሽ በሚለው ቦታ ክትፎ ናፈቀው ብለው መልሱን ጻፈ ብለው ያላልኩትን አስወሩብኝ። አያቦቸ ዛሬ በሳቅ ልታፈርሰኝ ታጥቀን ስታል አለች ምትዋ። በልጇ ስም የሚቀለዱ ቀልዶች እየበዙ በመምጣታቸው አትቆጭ። ይልቁንስ ትንሽ ትልቁ ሴት ወንዱ ካፉ የሚወጣውን ቃል ለመስማት ጆሮአቸውን ሲቀስሩ ስታይ ደስ ይላታል። አባቴ ክትፎ በላ ነው መልሱ። እሺ ውሸታም ተብዬ ባለንጋ ልጅለጥፍ አያስበረክኩኝም። ጨበጨብልሃል። ትንሽ ቆይተው አባቴ ክትፎ ነበር የሚበላው አለ ምራቁን እየዋጠ። አንቺን ያስበላሽ ነበር ወይ? ውሃ ብቻ እያስጠጣ ክትፎ ያስናፍቅሽ ነበር? ማን? አባቴ ነው የማላውቀው አባቴ። የምትመልስለት ስለማይኖራት ያልሰማች መስላ ፊቷን ታዞርበታለች። ረዣዥም ሳሮች በሞሉበት ግቢ ህፃናት ይሯሯጣሉ። አንደኛ ደረጃ ትምህርት ቤት ነው። እናት ከልጇ ጋር ሆና ስትጠባበቀው የነበረው ሰልፍ አልቆ ተራዋ ስለደረሰ ወደ ውስጥ ገባች። ስም ተነገራት ለመዝጋቢዋ። የአባት አቦቸር ምንትዋብ የሚል ጠበቀ፣ ግን አልሆነም። የአባቱ ስም መዝጋቢዋ ዝምታ ሲበዛ መልሳ መጠየቅ ግድ ሆነባት።
ገብረ መስቀል። ኩራት በበዛበት ድምጽ ምትዋብ መለሰች። ቀና ብሎ እናቱን አየ። በፈገግታ ጠይም ፊቱን አበራው። እንባው መጣ። ያ ቀን ፀሐይዋ በደመና ሳትጋረድ በሚርከፈከፈው ካፊያ መሃል ትናንሽ እግሮቹን እያሮጠ ለበርካታ ህፃናት ለሚያውቁትም ለማያውቁትም የጫወታው ርዕስ ይሄ ሆነ። አባቴን እኮ አገኘሁት እያለ የኔታ ገብረ መስቀል ይባላል እያለ ደስ የሚል የሚያሳምም ቁስል የሚያስወጣ አለንጋ ነበራቸው እያለ ደስ የሚል እናቴን የሚያናድድ ስድብ ይሰድቡኝ ነበር እያለ ምን ነው በጊዜ መጣ? የኔታ የሉም እንዴ? አለች ምትዋብ ቄስ ትምህርት ቤት የላከችው ልጇ ያለ ሰዓቱ መመለሱን አይታ። ወላጅ አምጣሉኝ አላት። የ6 ዓመቷ አቦቸር ብልጣ አይኖቹ ላይ ሐዘኔታን ለማስነበብ እየጣረ። የሰራው ተንኮል አለ? የኔታ የማላውቀውን ጥያቄ ሲጠይቁኝ ኤክሶንኩና ጓደኞቼ ሳቆብኝ። ምንድነው ጥያቄው? እግዚአብሔር አዳምን ፈጥሮ ከጨረሰ በኋላ ወደ ገነት ወስዶ ምን ብሎ አስጠነቀቃቸው ብለው አውጥተው ጠየቁኝ። ምን መለስክላቸው? አለች እናቱ መልሱን ለመስማት ጓጉታ። አልሰማሁም አላልኳቸውም። አዳም ወደ ገነት ወስዶ እግዚአብሔር ምን አለው ሲሉኝ ጊዜ ለሕይወት ዋጋ ስጥ ብሎ አስጠነቀቀው ስላቸው ተቆጡኝና ብዙ አይነት የሚያበሳጭ ስድብ ሰደቡኝ። ሌላ ቀን ዛሬ ደግሞ ለምንድነው ትምህርት ቤት ያልሄድከው? ብላ ተቆጣች ምትዋብ። ገበያ ሄዳ ብቅልና ጌሾ ገዝታ ስትመለስ ልጇ አቦቸር ሰፈር ውስጥ አገኘችው። በእድሜ ከሚተካከሉት ጋር በጣቶቹ መሃል ያለችውን ብዮ ወደ ጉድጓድ አፍ ለመክተት እየተፍጨረጨረ ሳለን የደረሰችበት። የኔታ አባረሩኛ፣ እዚች ደጅ ብትደርስ ባለንጋ ይልቃለው አሉኝ አለ። ጠይም ፊቱ ላይ ቅያሜ እየተስተዋለበት። ለምን? ተቆጣች ምትዋብ። አለንጋቸውን ደብቄባቸው አላውቅም። ከጫፍ ቆረጡ። ቦርሳዬ ውስጥ የደበቅኩትንም እኔ አይደለሁም። ሁሌ ሳልሰድባቸው ይሰድቡኛል። ጥፋ ከፊቴ ባለንጋ ነው የምሸልጥ እያሉ ያስቦኩኛል። የማንን ልጅ ማን ይቀጣል? አመረረች ምትዋብ። በፊትም ቢሆን የሃይማኖት ሰዎችን አትወድም። ምክንያትሽ ምንድነው ቢሏት አባቴ ትላለች። አባቷ መጾም መጸለይ የሚያበዙ ሰው ፊታቸው ቀርቦ ይፍቱኛ አባ ብሎ የሰራውን በደል ሲናዘዝላቸው የሚገስጹ ናቸው። ቀን ቀን ሐዋርያዊ ተልኳቸውን ሲፈጽሙና ሲያስፈጽሙ ይውሉና ጀንበር አሽቆልቁላ ወደ ማደሪያዋ ስታዘግም እሳቸው ማረቂያዋን ተጎንጭተው ሙቅ ሲላቸው ጥምጣማቸውን ፈተው ቀበቷቸውን አላልተው በመሸበት ያድራሉ። የምትዋብ አባት ባለቤታቸውን አበሳጭተው በመሸበት ስለሚያድሩ ብቻ ሳይሆን በሰፈር መንደርተኛ ለመወገዝ ሰበብ ስለሆናቸው ብቻ ሳይሆን በስደተኛው መድኃኔዓለም ስም ዣንጥላ ዘርግተው ምስል ደረታቸው ላይ አንጠልጥለው ያለ ቤተ ክህነት ፈቃድ ገንዘብ ሰብስበው ለግል ጥቅማቸው በመዋላቸው እስር ቤት ቤታቸው ሲሆን የእነምትዋብ ስም መነጋገሪያ ርዕስ ሆነ። ሳር ቅጠሉ ዘመድ ጎረቤቱ ጣት የሚቀስርባቸው ስድቦ ለሰዳቢ አሳልፎ የሚሰጣቸው መሰላቸው። ከማታውቃቸው ወንዶች ጋር መሄድ የጀመረችው ከዚያን ጊዜ ጀምሮ ነው፣ ቤተሰቦቿን ለመርዳት። ወደ ቤቷ ገባችና ጥቁር የረዘመ ሻሿን አሰረችው። ቀሚሷን አስተካከለች። መበስበስ ከጀመረ መቀመጫው ከተበላ ካርቶን ውስጥ ያደፈ ነጠላዋን አውጥታ ትከሻዋ ላይ አኖረችው። ቤቱን ለቀው ከመውጣታቸው በፊት ጠላ መኖሩን የሚጠቁመውን ጣሳ አፉን ከመሬት ባገናኘ ሙቀጫ ላይ ተቀምጦ የሚያሳየውን አርማ አስገባቸው። ቤቱ ተቆለፈ። እንትዬ አሳይሻለሁ። እሺ የኔታህን? አይ የማይመጣው ልጅ እኛ ስንማር ከኛ ጋር የማይማሩና ብዙ ነፍጥ የሚወጣው ልጅ ሰነፍ በለው። ከማይመጣው ልጅ የበለጠ የማይመጣው ትልቁ ልጅ ዛሬም አልመጣ ይላል አቦቸር ያሳሰበው ይመስል አመዳም ጠይም ፊቱን እያሻሸ። ወላጅ አሰዳቢ በለው
ላይ መጣ ነው አይሄደው። አንድ ቀን የኔታ ከሽንት ቤት እስኪመጡ ድረስ ብድግ አለና እሳቸው ሰክረው ጎርፍ ውስጥ እንዴት እንደተንገዳገዱ እንደሚወድቁ እያሳየ ሲያስቀን ደረሱበትና እስከ ሩቅ ቦታ ድረስ አባረሩት። ይህን አሳዳጊ በደለውን ውጣጭ በድንጋይ በሉት አሉንና ሁላችንንም ላኩን። እኛ ግን ፈንክተን ከጭንቅላቱ ደም እንዳናስወጣበት ብለን ወደ አልሄደበት ቦታ ድንጋይ ወረወርን። ከዚያ ቶሎ መከና ወደ ቤታችን ተበታተንን። ለምትዋብ አቦቸር ልጇ ብቻ ሳይሆን ጓደኛዋም ጭምር ነው። ጥያቄዎቹን አትሰለቻቸው። አንድ ቀን ደግሞ እናቱ ምትዋብ ከገበያ ስትመለስ ያቺ ዥጉርጉር ቀለም ያላት ጭር ያለችዋን ዶሮ አባሮ እንቁላሎቿን ሲሰባብር ደርሳበት እንዴ ምን ይሆንክ ነው? ቁጣ እየመጣ እንቁላል ውስጥ ያሉ ጫጩቶችን እያስወጣቸው ይላል በአስኳል የበጨጨ መዳፉን በእራፊ ጨርቅ እያጸዳ። አየ ልጅ ነገር ከሳምንት በኋላ የሚፈለፈሉትን ባጭር ትቀጫቸዋለህ አንተ። ብዙ ቀን እስኪሆን ድረስ እንቁላል ውስጥ የሚኖሩ ከሆነ ታፍነው ይሞታሉ እኮ ነው። አጥፍተሃል አቦቸር ከኩርፊያ ጋር። ዶሮዋ ናት ጥፋተኛ። እንቁላል ውስጥ ከታ ከምታስጨንቃቸው ላያቸው ላይ ከምትቀመጥባቸው መጀመሪያውኑ ለምንድን ነው ጫጩቶቹን እንቁላል ውስጥ ከታ የምትወልዳቸው? ኩርፊያዋ እየተገፈፈ ይመጣና ቅፍ አድርጋ ትስመዋለች። እና ልጆቿን ታስጨንቃለች አታስጨንቅም አይደል? አቤት ሐሳቦቹ ሲያዝናኗት። ሌላ ልጅ የመጨመር ሐሳብ የላትም። 50 ቢወልዱ 50 ነው ጉዱ፣ ከተባረከ ይበቃል አንዱ ማለት ታዘወትራለች። ልጇን ያልወደደ ባይወለድ ትመርጣለች። ከጎረቤቶቿ ጋር ውሽማይን ወሰርሽብኝ፣ ዶሮሽ ስትበተንብኝ በሚሉ ሰበብ አስባቦች በተጋጨሽ ቁጥር እሷን ለማበሳጨት አቦቸር ላይ ይወርዱበታል። አቦቸር አባቱን አያውቅም፣ እናቱም አባቱን አታውቅም። አባቱም ልጁን የሚያውቅ አይመስልም። የኔታ ሁልጊዜ ቀን በቀን ይጠይቁኛል። የምን ጥያቄ ነው እሱ? የአባት ስም እያሉ ነው። ምንትዋብ አትላቸው ስላቸው ጊዜ ልጆቹ ይስቁብኛል። እነሱ ግን አባት ከየት ነው የሚያስመጡት? ስም ሲጠራ ያንቺ ስም ሲሰሙ የማያልቅ ሳቅ ስለሚስቁብኝ ቆይቼ ነው ሁሉም ሰው ገብቶ ካለቀ በኋላ ለትምህርት የምገባው እያልወደድኳቸው ነው። ለብዙ ልጆች አሁ ያስጠናዋቸው እኔ ነኝ እንዳይረሳቸው አድርጌ፣ ግን ይሳደባሉ። ስደብደብ ነው የሚያደርጉኝ። እናደድና ደብደብ አደርጋቸዋለሁ እስኪያለቅሱ ድረስ አፍንጫቸውን አስደምቼ። በልህ ከንፈሩን እየነከሰ በወሰደባቸው እርምጃ እየተደሰተ ምንትዋብ የሐሳብ መርከብ ይዟት ይሄዳል። በጥያቄ ባህር ላይ እየተሳፈረች በጥርጣሬ ካፒቴን እየሾፈረች ይሄ ልጅ ማን ነው? የየትኛው ወዳጄን ነው የሚመስል? ሸበላ ነበርኩ ትላለች እናቱ። ዳሌ ሲሞናደር የአልፎ አግዳሚውን አይነ ጠልፎ የሚያስቀር ተማሪ አልቀረኝ መምህር፣ ሎሌ አልቀረኝ ጌታ፣ ወታደር አልቀረኝ ኮሎኔል፣ ሞኖክሲዮስ ቢሆን ያላመላለስኩት ቀበቶ ታጣቂ አልነበረም ትላለች ስለ ትላንትና በተወሳቁት። ይህንን ሰፈር እንደጉድ ጭሰንበት አልፈናል፣ ተጫጭሰንበታል ማለት ታዘወትራለች ምትዋብ። አረ ብሎ ወሬውን ላሟሟቀ እንዴታ የዚያን ዘመን ፍንዳታዎች ፍሞ ነው ይመጡና የታለች ሉባንቻ ልናጫጭሳት ነው ይላሉ። ሉባንቻዬ ነበር የሚሉኝ። በእግሩም ማዕዛዋ የሚወዳደራት የለም። ሉባንቻ ንጣል። ሰፈራቸውም ለየት የሚል ነው። ጧት ጭርታው ጭር የሚለው ቃል ከሚገልጸው በላይ ጸጥ ይላል። ከሰዓት በኋላ ደግሞ ጭርታውን አስደንግጠው ለማባረር በአስነጓሪ ቃላት ይሰዳደባሉ። ምድር ጥቁር ቆባን አናቷ ላይ ከደፋች በኋላ ግን የሁሉም ምላስ ለስልሶ ፍቅርን ለማዜም የቸኮለ ይመስላል። አካባቢውም የገበያ እህል ግርግር ይበዛዋል። ንግድ ይጧጧፍበታል። የሚያድንም የሚታደንም ሞልቷል። ማታ ያው የሚነገር አይደለም በጨዋ አነጋገር ሆድ ጾሙን ሁሉ እንዳያድር ከማያውቁት ገላጋርም ቢሆን አንሶላ ይጋፈፉበታል። ይህን ይመስላል የናቦቸር ሰፈር። ከብዙ በጥቂቱ ይነገርለት ከተባለ
ምን ትዬ ወደዛ እንዳታይ አላት። ባገጩ ጎረምሶች ተሰብስበው አላፊ አግዳሚውን የሚለክፉበት ድድ ማስጫ ተብሎ የሚጠራ ቦታ እያሳያት ለምን ግን አለችው። ይለክፉሻላ ሸምሱ ሻይ ቤት ቁጭ ያለን ፊልም ስናይ የአት ወንዶች የሚወርዷትና እሷን ወደ መኝታ ቤት የምትወስዳቸው ሴት ሲያዩና እናትን ትመስላለች ይሉኛል። አንድ ቀን ተናድጄ ሌላ ሰው ሻይ በጠጣበት ብርጭቆ ቲቪውን ላንኮታኩተው ነበር። የጨዋ ልጅማ እንደዚህ አያደርግም። እነሱማ ዝም አስብሉኝማ። አያቅትም ትላለች እናት ሳቋ እየመጣ። እኔ ታቶልቲን በፊት ቆንጆ የሆነችዋን ጄኒፈር ሎፔዝ የምትባለዋን አክተር ትመስይ እንደነበር ለሁሉም እንዲሰማ ጮክ ብዬ ተነግራቸው ጎረቤት እስኪሰማ ድረስ አውቁብኝ። ከመወለድ በፊት አይታን ነበር ወይ አሉኛ። ባላይሽስ እናቴ አይደለሽ እንዴ? ሳልወለድ በፊት ምን እንደምትመስይ ማወቅ ያቅተኛል? አያቅትም ትላለች እናት ሳቋ እየመጣ። ፊልሙ ሳያልቅ ወጣሁላችኋ። እነሱ እኮ ተሳድበው ስድብ ሲያልቅብኝ ማለቅስ መስሏቸዋል ይላል አቦቸር ብልጠት የሚታይባቸው አይኖቹን እያቆለጨለጨ። ቄስ ትምህርት ቤት ደረሱ። ይሄ ነው ትምህርት ቤታችን። እዚህ ሰፈር ካሉ ቤቶች አንደኛ አሮጌኛ ቄስ ትምህርት ቤት ነው አለ ዘመም ወዳለና ጭቃ ወደ ተመረገበት ቤት ጣቱን ሰዶ እየጠቆመ። ያስተማሪ ስም ማን ይባላል? የሰማት አይመስልም። ስማቸው ማን ነው? የኔታ ጠየቀ አቦቸር። አው የፊደል አስተማሪ የኔታ ነው። ሌላ ስም አልወጣላቸውም። አንድ ቀን ግን ሰከሩና በጠላ ከበዙ በኋላ ከእንግዲህ የኔ እዚህ ቄስ ተማሪ ቤት ዳይሬክተር ነኝ አሉኝ። ትንሽ ቆዩና ምናችሁ ነኝ ብለው ጠየቁኝ። አሁንም ጠየቁን። ስንረሳ ገረፉን። ሌላ ቀን እንዳይረሳኝ አስታውሽኝ እዬ። ክፍል ውስጥ በተለያየ ዜማ የሚደመጡ ድምጾች። የኔታ የምንትዋብን ድምጽ ሰምተው ከመማሪያው ቤት ወጡ። የሚቋጩትን ነጠላ ይዘው ጺማም ሽማግሌ። ሁለቱም ሲተያዩ ደነገጡ። አቦቸርን ሊያስደነግጠው የቻለ ድንጋጤ። እናም በትንሽዬ ፊቱ ላይ ላብ ታየ። እየበዛም መጣ። የኔታ አይናቸውን አይን ውስጥ እየፈለጉ ያለ እስኪመስል ድረስ አዩት። በቀስታ በቀስቃዛ ድምጽ ከ6 ዓመት በፊት መሆኑ ነው አሉ። በባለ ጊዮርጊስ ልክ ነው አለች ምትዋብ በመገረም አናቷን እየነቀነቀች። ያኔ ዶሮ ማነቂያ ነበር ያለው። ምትዋብ ነጠላዋን ለባብሳ አስፋልት ዳር ቆማለች። አልፋ አግዳሚውን ስትማትር ከሩብ ሰዓት በላይ አሳልፋለች። 50ዎቹን ያጋመሱ የሚመስሉ አንድ ጠምጣሚ ባጠገቧ ሊያልፉ ሲሉ አባይ አሳልሙኝ አለቻቸው። ቄሱ ጥያቄዋን ተክብረው ሊሄዱ ሲሉ እንዲያው ማስቸገር ባይሆንብኝ ያዘጋጀኋት ጸበል ጸዲቅ ነበረችኝ፣ እርሶ ማዕዷን ቢባርኩልኝ። የቄሱ ምላሽም ቢታ አልሆነም። ተያይዘው ወደ ምትዋብ ቤት ሄዱ። ዳቦውን ከመቁረሱ በፊት መጀመሪያ ቤቱን ጸበል ቢረጩልኝ እንዴት ደስ ይለኝ ነበር። ይሄው ጤና የመታው ከጀመረ ሰነባብቷል አለቻቸው። ሌቱን ደግሞ በቅዠት ነው ማሳልፈው። ጸበሉ ተዘጋጅቶ መርጨት ጀመሩ። ሳሎኑ ተረጭቶ ሲያበቃ መኝታ ቤቱ የሚድረሰው አለችና መግቢያውን አመላከተቻቸው። መራቻቸው። እንዲህ ያለ እምነት እያለሽ እንዲህ ባለ ርካሽ ቦታ መገኘትሽ ቅር ያሰኛል አሉና መርጨታቸውን ሲከተሉ ምንትዋብ ካልጋው ክፍል ወጣችና የመኝታ ቤቱን በር ዘጋቸው። ቄሱ የመቆለፍ ድምጽ ሰምተው ዘወር ሲሉ ብቻቸውን ናቸው። መገረም ልባቸውን ገዛው። የኔ እህት ዝም የቀረኝ ቦታ የለም፣ ሁሉንም ቦታ ረጭቼልሻለሁ። ዝም የኔ እህት ምን እያረግሽ ነው? አንድ ያጠፉት ጥፋት አለ፣ ዋስ ካልጠሩ ልፈታውት አልችልም። እንዴ ምን ነው? ምን አጥፍቼ ማንን በድዬ? ይለምናት። ምን ነው ይኋልጅ
ምን ነው የመብራህን እህት እንዲህ ያለውን እኮ ሐሳብ ያሳደረብሽን መንፈስ እክድሃበዩ ምን ነው ልጄ ምን በደልኩ ሱታት ብዬ ተከትየሽ ቤትሽ ጸበል ከመርጨት በቀር የሚያውቁት ሰው ካለ ዘመዶ ወየንስሐ ልጆ ደውዬ ልጥራውና ባስጠሩት ሰው ፊት ኃጢያቱን እናዘዛለሁ የቅርብ ዘመድ ከታ አባቴ ልውለድ ለራሴ በገንዘብም በዘመድም ምንም የሌለኝ መናጢ ኪሴ ላይ እንኳን ማድራት ከጀመረ ስንትና ስንት ቀኑ እንግዲህ የሚበጆትን ለመምረጥ ምርጫው በጆ ነው የማይመስል ነገር መጠየቅሽ ነውር አይሆንብሽም የኔት አረ የማይሆን ቀልድ ይዘሻል ፍላጎቴን ካላሟሉ ያለ እህል ውሃ እንደተከረቸመበው ይቆያሉ አረ ልጅ የቄሱ ልመና እየበረታ ሲመጣ ልቡ ሐሴት እያደረገ ነበር ቄሱ በሆነው ነገር እየተደናገጡ ህልምም እንዲሆን እየተመኙ አንድ ነገር ተናገሩ ይኸውልሽ አሁን የምልሽን የምትፈጽሚ ከሆነ የምትፈልጊው ነገር በእጅሽ ይገባል አሏት ለተናንቋቸው ምን ይፈልግብኛል ተረጋግታ ጠየቀች ምንትዋብ የቄሱ መርበትበት ደስ እያሰኛት የምሰጥሽ ቁጥር ልብ ብለሽ ስሚ የወንድሜ ልጅ አለ ማሙሸት የሚባል ስልኩን ሲያነሳ የዚህን ሰፈርና ቤት አድራሻ ሰጪውና እንዲያገኘኝ አድርጊ ተደውሎለት መጣ አጎቴ ምን ሆኗል አለ ተደናግጦ በእዳ ተይዘው ነው የጠጣበትን አልኮል እንኳን ባፋቸውም ደጃል ዞረ ታዲያ ምን የምን ዳን ያለበት እንደዚህ ላለው ቀላል ጥያቄ መልስ መስጠት አልለመደብኝ ስትይ ቄሱ ድምጻቸውን አሰሙ አራንቺ ሴት ጡርፍሪ ምንድነው እንዲሚያወሻክትሽ ያው ለልጄ ነገሩ እንዲህ ነው አሉና ከመጀመሪያው ጀምረው ይተርኩለት ገቡ ይህ ሁሉ ሲሆን የተዘጋባቸው በር አልተከፈተም በማሙሸት ፊት ላይ የማመንም ሆነ ያለማመን ነገር አይታይም እሺ ስንት በከፍልሽ ነው አጎቴ ነፃ የሚሆነው አለ ኪሱን እየደባበሰ 25 ብር ከ75 ነው እሺ ያልኳቸው 75ቷ ምንድናት አንተ እንደው እየጠራሁበት ነው ቄሱ የርግማን ዶፍ ያዘንቡባት ጀመር አመሻሹ ላይ ቄሱ ራሳቸውን ለውጠው የተከፈለበትን ገላሊ ጎበኙ ሞቅ ብሏቸው መጡ ይህ ሁሉ ከሆነ 6 ዓመት አልፎታል በማክስቱ የቄስ ትምህርት አልነበረም በማክስትም እንዲሁ ሳምንት ወር ትምህርቱ ተቋረጠ ለምን ቢባል የፊደል አስቆጣሪውን አይናየው የሚል በመጥፋቱ አንድ ቀን ያንን ነገር ቋጣርቼ ደረስኩበት የኔታን ስም ገብረ መስቀል አለች ያንዳንዱ ፊደል ረገጥ አድርጋ ጭቃማ ወራት አለፉ ሊመዘገብ ወደ ትምህርት ቤት ሲወሰድ እንዴ አላቦቸር በአዲሱ ሹራብ የእጅ ጫፍ ነፍጡን እየጠረገ አንደኛ ክፍል ተመዝግቤ ይሰማል አጠገቤ አስተማሪ የሚያስቀምጣቸው ልጆች የጨርቆስ ሰፈር ልጅ ነህ ወይ ሲሉኝ አይደለው ነው አይደለም ሙላ ለምን ነኝ በል እንጂ ትላለች እናቱ የሰፈሩን ስም የሚያስከድ ምን ተገኘ ብላ ያሽቁኛል እነማን የጨርቆስ ሰፈር ያልሆኑ ልጆች ምን ይሉሃል እንግዳ ሲመጣባችሁ የፎቶ አልበም ከጎረቤት ተውሳችሁ ነው ለእንግዳ የምታሳዩት ይሉናል ምንቴ አንድ ልጅ ደግሞ ምን አለኝ መሰለሽ የናንተ እናቶች 12 እስኪሞሉ ድረስ ይሰባሰቡና ባለ 2 ብር 40 አልበም ይገዛሉ ከገዙ በኋላ ያዋጡ ሰዎች 3 ፎቶ ያመጡና ይከቱበታል ከዚያው እሑድ እጣ ያወጣላቸው ሰው እስከ ሳምንት ድረስ አልበሙን ቤት ያቆየዋል ብለው እየሳቁ አበሸቁኝ ሲያበሽቁ አትብሸቅላቸው እሺ ብሽሽቅ አስለምጂኛ እንዳልበሽቅላቸው አስተማሪው ባዶ ቦታዎችን ሙሉ ብለው ጥያቄ ጠየቁ እናቴ ውሃ ጠጣች ካለ አባቴ ክትፎ ዳሽ ተብሎ ሲጠየቅ ዳሽ በሚለው ቦታ ክትፎን አፈቀው ብለው መልሱን ጻፈ ብለው ያላልኩትን አዞሩብኝ አያቦቸ ዛሬ በሳቅል ታፈርሰኝ ታጥቀን ስታል አለች ምትዋ በልጇ ስም የሚቀለዱ ቀልዶች እየበዙ መምጣታቸው አትቆጭ
ይልቁንስ ትንሽ ትልቁ ሴት ወንዱ ከአፉ የሚወጣው ቃል ለመስማት ጆሮአቸውን ሲቀስሩ ስታይ ደስ ይላታል። አባቴ ክትፎ በላ ነው መልሱሽ። ውሸታም ተብዬ ባለንጋ ልጀለጥም አያስበረክኩኝም። ጨበጨብልሃል። ትንሽ ቆይተው አባቴ ክትፎ ነበር የሚበላው አለምራቁን ይዋጥ። አንቺን ያስበላሽ ነበር ወይ ብቻ ያስጠጣ ክትፎ ያስናፍቅሽ ነበር? ማን? አባቴ ነው የማላውቀው አባቴ። የምትመልስለት ስለማይኖራት ያልሰማች መስላ ፊቷን ታዞርበታለች። ረዣዥም ሳሮች በሞሉበት ግቢ ህፃናት ይሯሯጣሉ። አንደኛ ደረጃ ትምህርት ቤት ነው። እናት ከልጇ ጋር ሆና ስትጠባበቀው የነበረው ሰልፍ አልቆ ተራዋ ስለደረሰ ወደ ውስጥ ገባች። ስም ተነገራት ለመስጋቢዋ። የአባት አቦቸር ምንትዋብ የሚል ጠበቀ፣ ግን አልሆነም። የአባቱ ስም መስጋቢዋ ዝምታ ሲበዛ መልሳ መጠየቅ ግድ ሆነባት። ገብረ መስቀል። ኩራት በበዛበት ድምጽ ምንትዋብ መለሰች። ቀና ብሎ እናቱን አየ። በፈገግታ ጠይም ፊቱን አበራው። እንባው መጣ። ያ ቀን ፀሐይዋ በደመና ሳትጋረድ በሚርከፈከፈው ካፊያ መሃል ትናንሽ እግሮቹን እያሮጠ ለበርካታ ህፃናት ለሚያውቁትም ለማያውቁትም የጫወታው ርዕስ ይሄ ሆነ። አባቴን እኮ አገኘሁት እያለ የኔ ታገር በመስቀል ይባላል እያለ ደስ የሚል የሚያሳምም ቁስል የሚያስወጣ አለንጋ ነበራቸው እያለ ደስ የሚል እናቴን የሚያናድድ ስድብ ይሳድቡኝ ነበር እያለ ጤና ይስጥልን። የትሮይ ፈረስና ሌሎች አጫጭር ታሪኮች ከተሰኘው ያሳመነው ባረጋ መድብል ውስጥ ያገኘነውን እፉኝትን ለዛሬ ይዘን ቀርበናል። መልካም ጊዜ። በዚች ምድር ላይ እንደ እናት አፍቃሪ የለም። ሳይው አይደለም ሳስበው እንደ ላጭ ከሚቀፈኝ ወንድ የወለድኩትን ህፃን እንደ ወለላ ማርልሰዋለሁ። ልጄ ነዋ ልጄ። ከተገላገልኩ ዛሬ 9 ቀኔ ነው። ጀንበር ያድማሱን ጠርስ በብርሃናማ ቀይ ከናፍሯ ስማል ተሰናበተው ነው። ሊመሽ የንጋቱን መምጣት ያበሰሩት የማለዳ ዋፋት የምሽቱን መቅረብ አጫጭር ፉጨት መሰል ዜማቸው ያረዳሉ። ቤቱ ዝም ብሏል። እናቴ የሚጥም ወፍራም ትኩስ አጃ በፔርሙስ ከጎን ያኑራልኝ ግንባሬን ስማ የጎረቤት ሰልስት ሄዳለች። እርጥብ ልጄን አቅፌ የተወለድኩበት አልጋ ላይ ተኝቻለሁ። ገና በ19 ዓመቴ ፍቅርን፣ ክህደትን፣ ሽንፈትን፣ እናትነትን አየሁ። ይደክመኛል። ሩጫውን መቼ የት እንዴት እንደጀመርኩት ያለፉት 13 ወራት እንዴት አጭር ግን ረጅም በብዙ ክስተቶች የታመቁ ሆነው አለፉ። ይሄ ማትሪክ የሚሉት መግቢያው እንደ ገነት በር የጠበበ ባለ አንድ ቀዳዳ ወንፊት አጥልሎ አስቀርቶኝ እንጂ ድፍን ደርዘን ዓመት ተማሪ ቤት ቆይቼ ነበር። ሳይሆን ቀረና ሳይሳካ ቀረና አባቴ እድሜ ልኩን አገልግሎ ጡረታ ያወጣበት ትልቅ ድርጅት ውስጥ በተላላኪነት ተቀጠርኩ። ገና የገባው ሰሞን ደስ ተሰኝቼ ሁሉም በስራዬ ለማጥገብ ወደ ላይና ወደ ታች ስበራ አይተው ነው መሰል ወደ ኃላፊዎቹ ቢሮ አካባቢ ለመላላክም ሻይ ቡና ለማቅረብም ብለው 7ኛ ፎቅ ሰቀሉ። ከዚያች ዕለት ጀምሮ ያሳለፍኩትን የነጋ ጠባ ፍዳ አሁን ተመልሼ ሳስብ አንድያዬን እንደ መድኃኒዓለም እንጨት ላይ ግራና ቀኝ ቢቸነክሩኝ ይሻለኝ ነበር እላለሁ። 5ቱም አለቃ ተብዬዎች ከተፈጠሩ የቆዩ ናቸው። ከኔ ጋርማ ሲተያዩ በቅርስነት ሙዚየም ያልተቀመጡት ያው እንደሌሎቹ የሀገራችን ጥንታዊ ቅርሶች ሁሉ አስተዋሽ ከማጣት ብቻ እንደሆነ ለማንም ተመልካች ግልጽ ነው። አራቱ የሚመሳሰሉበት አንድ ነገር በመስሪያ ቤቱ የያዙት የስልጣን ደረጃ ሲሆን ሌላው 5ቱንም አንድ የሚያደርግ ዋና አለቃውን ጨምሮ ደግሞ ለኔ ገላ ያላቸው እለት በሚያሸብር ፍጥነት ሙቀቱ ሲግም የሚሄድ መመኘት ነው።
የቢሮአቸውን በር ለምንም ጉዳይ ተራምጄ ሳልፍ ተላላኪ ሳይሆን ባለባለ የተላጠ ሙዝ ፊታቸው የቀረበ እኮ ነው የሚመስላቸው። ከሴሰኝነታቸው የተነሳ ከመታጠቂያቸው በታች ሁሉም እብዶች ለመሆናቸው እጅን ታክል አልጠረጠርም። ከነዚህ ሁለት ነገሮች ውጪ ግን እንደነዚህ 5 ያረጁ ፍየሎች ፍጹም የተለያየ አፈጣጠር ባህሪና ስብዕና ያለው አንድ ላይ የተከማቸ የፍጡር ስብስብ እስካሁን አልገጠመኝም። አንደኛው ቀላ ረዘም ብሎ አለባበሱን ለማሳመር የተቻለውን ያህል የሚጥር አይነት ነው። በዚያ ላይ መልካም ከኔ ወዲያ ላሳር ብሎ የሚመካ። ለነገሩ ትንሽ ሰበብ አያጣም፣ በተለይ ወደ አፍንጫና አይኑ አካባቢ። ምን ያደርጋል ታዲያ ተደራርበው የተጋገሩ የደግናት የቡሄ ሙልሙሎች የሚያህሉ ወፋፍራም ጥንድ ከናፍሮቹ ፊቱን ክፉኝ ያረብሸውታል። ያስተዳደር ክፍል ኃላፊ ሲሆን ሙልጭ ያለ ካዲ ነው። ይሁዳ ሰው ለመሸጥ ከ30 ብር በታች ቢሰጡትም አነሰኛ አይልም። ልብ አድርጎ እንግዲህ በአሁኑ ዘመን ምንሳሪ። አንድ ዕለት ሻይ ልቀዳለት የሱ ጠረጴዛ ላይ እንዳጎነበስኩ ሳላስበው እስኪ ሳሚ አለ። ያን ከባድ አፉን አገጩ ስራ አንከርፍፎ ምን ግን አልኩ ከድንጋጤ ብዛት አንዱታውም ተዘንግቶኝ። እንዴ ምን ይላል እናንተ? እንደ ብሩንዶ ካዋዜና ቢላዋ ጋር ቢሰጡኝ እንኳን ለቁርስ የማሳድረውን ነገር ጨርሰሽ ሳሚ ሲለኝ የሻይ ብርጭቆ ሳይሞላ ስበር ወጣው። ሁለተኛው የሂሳብ ግምጃ ቤት ኃላፊ ነው። በመልክም ይሁን ባለባበስ እዚህ ግባ የሚሉት አይደለም። ለነገሩ እሱም ልግባ አይልም፣ አሳምሮ ያውቀዋል። ብቻ ክፉኛ ጥበበኛ ብልህና አዋቂ መሆኑን በማሰብ ሁሌ እጅግ በራሱ ይገረማል። ከዚህ የጥበብ ምንጭ ቀርቶ ለተጠማ የማጠጣት ብርቱ ትጋት አለው። በተለይ ለኔ ሲበዛሉ ባልተኛ ነው። ሐሜት ከመውደዱ የተነሳ ገዢ መሬት ላይ የተቀመጡ ዘበኞች፣ ሹፌሮችና ሌሎች የበታች ሹማምንት ጋር የጠነከረ የዜና ልውውጥ ያካሂዳል። በመስሪያ ቤታችንም ከጥበብ ይልቅ በወሬ ምንጭነት መልካም ዝናን አትርፏል። ይሄ ደግሞ እዚያው መዝገቡ ስር የልቤን ካላደረስኩ የሚል አውራ ዶሮ ነው። እንዲያው ዘሎ አፈፍ ይቀነዋል። በዚህ ባህሪው አንድ ፈርጣማ የቀድሞ ጸሐፊው አንስታ አፍርጣው እንደተገረዘ ሕፃን ታዝሎ ወደ ቤቱ ሄዷል። እኔም እቺ መረጃ አስቀድማ ስለደረሰችኝ ገና አጭጭ በቃ እምቢ አልሽ አይደል እያለ ከወንበሩ ተነስቶ ወደኔ መንጋፈፍ ሲጀምር ቶሎ ፔርሙዜን ጣል አድርግና ቡጤን ወጥሬ ጠብቀዋለሁ። ተመልሶ ቁጭ ነው የሚላት። ሶስተኛው ፈሪ ነው። የመብርሃን ያለ ፍርሃቱ ምክንያቱም ምሳሌም የሌለው ነው። አንድ ለት ቢሮ የሆነ መልእክት ላደርስ ገባ እንጂ ሊዘንብ ነው እንጂ ብሎ ከብዶ የጠቆረውን ደመና በመስኮቱ አሻግሮ ያየ ምጥባስ ጨነቃት ወላድ ድምጽ ቢጠይቀኝ አንጀቴ ድረስ ወርዶ በላኝ። ታዲያ ቢሰንብስ ምን ነበረበት? ሻይ ስቀዳ በዚህ እድሜው እንደ ልጃገረድ አይኑን አይኔ ላይ ሰበር ከደን ያደረገ ከመሽኮርመም ይከፋ ነገር አይደርግ። ግና ዳሩ እንዳልቅጥ ጭንና ጦቴ ላይ የሚያጣብቀው አይኑ ከመኝታ ይብሳል። መጀመሪያ ሰሞን ባዝሊንና ሻርፕ መግዣ ይሁንሽ እያለ 10ም 20ም ብር ሊሸቁጥልኝ ሞክሮ አስደንብሬዋለሁ። ሆኖም የአይን ልመናውን እስከ መጨረሻው አላቆመም ነበር። ነጋዴም ንግድም ይወዳል። ህልሙም ቅዠቱም መቼ ከስራ ለቆ የራሱን ድርጅት ከፍቶ ነው። በህይወት ከዚህ የሚልቅ ራዕይ አለ ብሎ የሚጠረጥርም አይመስለኝም። የገበያ ክፍል ኃላፊ ነው። በስራም ሆነ በትርፍ ሰዓቱ የድለላ ተግባሩን በብቃት ያጧጡፋል። አራተኛው ተንኮለኛና ጠጪ ነው። መጠጡ የገጹን ቀለም ቀይሮት ከለሩ ይሄ ነው ብሎ ለይቶ ለመግለጥ ያስቸግራል። 3 ቀን ውጪ ያደረ ጨጓራ እኮ ነው የሚመስለው። ለነገሩ ቤቱ የማያድርበት ቀን ይበልጣል። ከባለቤቱም ጋር ብዙ ጊዜ እሱ ቢሮ ነው የሚገናኙት። አሽሙረኛ ሚስት አለችው። ምን እንደጸበለቃ ውጪ በስተቀር አላድርም አልክ ስትለው አንድ ማለዳ ሰምቼ
ሳቄን ላፍን ስታገል የሻይ ማቅረቢያውን ልለቀው ነበር። እንዳሸዋ ፈሳሽ ነገር ጠጥቶ የማይጠግብ ፍጡር አንተን አየው ያለችው ለት ግን ከሷ ጋር እኩል አብሬ ነው የሳቅኩት። ልፈንዳ እንዴ ታዲያ። በዞረ ድምሩ መሃል ግን ለኔ አይሰንፍ። ሁሌ አርቦ ደሞጫችን ይጠራኛል። ያው እንደ ልማዱ አፉን ከጣሪያ ወለል ከፍቶ በሰፊው ሲያፋሽግ ደርሳል። መቼም ምላሱን ላየው ደረቅና አሮጌ ያደፈ ፎጣ ነው የሚመስል። ላንቃውን እንደምንም ወደ ቦታው መልሶ ከገጠመ በኋላ ቀዳሜት ነሽ ይለኛል። ቤተክርስቲያን ከሰዓት እኮ ከሰዓት ሰንበት ትምህርት ቤት አለብኝ። ቀረብሽ ይለኛል ያኮቾሮ። አምስተኛው ዋና ኃላፊው ሲሆን በግብሩም በስብዕናውም ያራቱን ጭፍሮቹን ክፉ አጣምሮ እንዲሁም እግዚአብሔር እኔንስ ለሰይጣንም ቢሆን አልሰጣቸውም ምን ብንጣላ የኔው ፍጡር አይደል ሲል የሸሸጋቸውን ነውር ምግባሮች አሸክሞ ወደዚህ ጉደኛ ዓለም የሰደደው ጉድ ፍጥረት ነው። እኔማ ስጸየፈው ለትንግርት ነው። ጸባዩ እስስትን እንኳን ቀለመቢስ የሚያሰኝ አይነት ነው። ለበላዮቹ ውሻ፣ ለበታቾቹ አንበሳ፣ ለጥቅም ጊዜ ፊት አውራሪ፣ ለስራ ጊዜ ደጀን የሆነ ሰነፍ፣ ለአዲስ መጪ መልአክ፣ ለከረመ ዲያብሎስ፣ ለገንዘብ ያለው ፍቅር እስከ ተብሎ የሚለካም አይደል። ጢሞቴዎስ በመልእክቱ ምዕራፍ 6 ቁጥር 10 ገንዘብን መውደድ የኃጢአት ሁሉ ስር ነው ያለው የዚህን ከይሲ ልብ ስር አጤን ነው ሳይሆን አይቀር። ታዲያ እኔንም የሚያስቸግረኝ በብላሽ የሚገኝ መዝናኛ አርጎ ቆጥሮኝ ይሆናል። ለረጅም ጊዜ እንደጫዋ አንቺ አባትሽ ደህና ነው ሲለኝ ሰነበትና አንድ ያላሰብኩት እለት የቡና ስኒ ላነሳ በዘረጋውት መዳብ ስቦ ደረቱ ላይ ይጥለኛል። ሁሌ ተንኮል ሲያደራ የሚውል ሴት ሸረሪት ነው። ከደረቱ እንደተነሳው ስሮጥ ነው ሰናይ ከሄዳል። ከዩኒቨርሲቲ ተመርቆኛ ዘንድ ስራ ከያዘ ገና 2 አመቱ ነው። አመሉ እርጎ የሆነ ሰላምተኛ እግዚአብሔር ሰው ሀገሩ ትልቅ ደብር ቀድሷል አሉ ዲያቆን ሆኖ። አንዴ መጓጠጡ የበዛብኝ ቀን ጥቂሽ ሳለቅስ አይቶኝ ቢሮ ወሰደኝና የልቤን አጫወትኩት። ከዚያ ወዲህ ለረጅም ጊዜ ከትካዜ የማርፍበት መከዳው ነኝ። አቤት ያንደበቱ መጣፈጥ፣ ችሎታውስ፣ በዚያ ላይ ታማኝነቱ። ምንም እንኳን መስሪያ ቤቱ ለገጸ በረከት የተመቸ ስፍራ ላይ ቢቀመጥ እንድች ብሎ ጉቦ አይነካ። ወር ለመድረስ አንዳንዴ ከቢሮ ሰዎች ይበደራል። ለእናቱ ገጠር የሚልከው ድርጎን አያስተጓጉልም። በድፍን መስሪያ ቤቱ ያላረገ ቅዱስ ተደርጎ ነው የሚቆጠር። አለቆቹን ሲጠላና ሲረግምልኝ ይውላል። በሴስተኝነታቸው፣ በሆዳምነታቸው፣ በስንፍናቸው። አንድ ወንድ በህይወቱ ደስተኛ ለመሆን ቀላል ነገሮች ይበቁታል። የሚያፈቅራት ሚስት፣ የሚወደው ስራ፣ የወለዳቸው ልጆች፣ የሚያከብሩትና የሚያከብራቸው ጓደኞች፣ በቃ ይለኛል አዘውትሮ። እየወደድኩት በመጣም የተፈጥሮ አውሬነቴና አፋራምነቴ ገድቦ ይዞኝ ቆየ። በዚያ ላይ ምንም እንኳን እሱ ለኔ ያለው ውዴታ መጀመሪያ በአይኑ ቀጥሎ በቃሉ ቢያረጋግጥልኝ እጄን ለመስጠት ረጅም ጊዜ አመነታው። ተውረፍተው እለዋለሁ። አንተ የተማርክና ደረጃ ከፍ ያለ ነው አልመጠነም ብያሻፈረኝ አልኩ። እኔ እኮ ቁርበት አንጥፌ መደብ ላይ ተኛ የነበርኩ መናጤ ገበሬ ልጅ ነኝ። ምን ነው ደርሶ መኳንንት ባታረጊኝ። ቢሆንም እለዋለሁ፣ ቢሆንም አሁን አንተ የት የምትደርስ እንጀራ ከፍ የሚል ትልቅ ሰው ነህ። እኔና አንተ መንገዳችን ላይ የቀል ነው። ለማያዛልቅ ነገር ለምን ብለው ማልሰማኝ አለ። አያገባኝም ብለሽ እንደሆነ እሱን እኔም አንቺም የምናውቀው ነገር አይደለም።
በኃያሉ እግዚአብሔር እጅ ያለ እንደ ኃያሉ እግዚአብሔር ፈቃድ ብቻ የሚወሰን ነገር ነው። የትዳር ጓደኛ ከእግዚአብሔር ዘንድ የሚሆን ስጦታ እንጂ እኛ ፍጡሮች እንደ ጨው ቀምሰን እንደ ወጥ ልሰን በጣም የምንመርጠው ነገር አይደለም ይለኛል። ቀስ እያለ ሸረሸረኝ። በሚገባ የተጠኑ አሳማኝ ክርክሮች ነበሩት። ይኸውልሽ አለሜ፣ አሁን እኔና አንቺ እንጋባለን ብለን ከልባችን ወስነን የፈለግነውን ያህል ዝግጅት ብንፈጽምም አምላክ ካላለ አይሆንም። እኔና አንቺ ደግሞ ከቶ ምንም ቢሆን አንጋባም ብለን ወደ ሁለቱ የምድር ዳርቻዎች ተለያይተን ብንሰደድም እግዚአብሔር ካለ መገናኘታችን አይቀርም። ክርክሩ ሊያሳምነኝ ባይችልም ግር እንዲለኝ ግን እያደረገ ነበር። እንዴ እውነቱን እኮ ነው፣ ማነው እሱ የወደደውን ያገባ እያልኩ ከሱ ጋር አድሜ የኔን አቋም መፈተን ጀመርኩ። እለት ተዕለት እንደ ተኩላ ሊናጠቁኝ ከሚያደቡት አውሬዎች ጋር የሱን ንጹህና በሳል አስተሳሰብ አወዳድሬ እጄን ልሰጠው አቅማማ ገባው። አንድ ዕለት ያውሬኛ በጠዋት ተሽቀዳድሞ ጠርቶኝ ቢሮ ገባው። ባለ ረጅም አንገት ምቹ ቆዳ ወንበሩ ላይ ተለጥጦ በግማሽ ተኝቷል። አቤት አልኩት በውሸት ትትና አንገቴን ሰበር አድርጌ። አለኝ እንደ ነብር አይን አንሰው በቀሉ አይኖቹ አጮልቆ ያየኝ። በቀጫጭን ጣቶቹ ብጉር የምታህል ቦርጩን ያሻል። ይኸውልሽ አንድ ቀዝቃዛ አምቦሃና ጥቁር ወፍራም ቡና አምጪልኝ ሲል አዘዘኝ። እሺ ጌታዬ። ወደ በሩ ልዞር ስጀምር ጮህና መለሰኝ። እኔ እኮ የሚገርመኝ ምንድነው የሚያጣድፍሽ? ይልቅ በሩን መለስ አድርጊ፣ በብርድ አትጨርሺ። ያው እንደ ልማዱ ዘሎ ሊከመርብኝ ለብልጠቱ መሆኑ ከብቶኛል። የኋሊት ቀስ ብዬ ተራምጄ መዝጊያውን ዘጋውና ፈንጠር ብዬ በተጠንቀቁ ለማያውቅሽ ታጠኚ የሚል ቅላጼ። ያላየንሽ መስሎሻል? ጀመረ ደግሞ የወሬ ድሩን። ይልቅ ብታርፊ ይሻልሻል። አሁን ከዚህ እንደወጣሽ እዚያ ደብተራ ጉያ ልትሸጎጭ ብሎኝ ሳይጨርስ በድንጋጤ ምላሴ ከነማሰሪያው ወጥቶ ተንጠለጠለ። ልጅ ነኝ እኮ ከት ብሎ ከልቡ ሳቀኝ። ሰይጣን ለብልሃቱ ከመጽሐፍ ይጠቅሳል ይባላል። ያም የቀበሮ ባህታዊ አንዴ ሲኮረኩምሽ ነው። ምንም አለቃ ቢሆንና በፈራውም ናውሰናይ ሲዘለፍ ያውም በዚህ ከይሲ በዝምታ ዳር መቆሙ አሳፋሪ ፈሪነት መስሎ ስለታየኝ መከላከል ጀመርኩ። ኧረ እሱ ቅዱስ የዓመቱን አንደኛ ቀልድ የሰማ ያህል የበለጠ ይስቅብኝ ጀመር። ትቾሎ ወጣ ስላይቼበት በማላውቀው እርጋታና ቁም ነገር አመነት ይነግረኝ ጀመር። ይኸውልሽ አንቺ ልጅ፣ እኔ ቁልቁል ወርጄ አንቺን የምመክርበት ምንም ምክንያት የለኝም። ግን አይኔ ያየ ያ እባብ ጥልፎ ሲጥልሽ ዝም አልኝ። ለመሆኑ ከስራ እየለቀቀ መሆኑን ታውቂያለሽ? ዝም አልኩት። ስራ መልቀቁ አንድ መስሪያ ቤት መስራታችን ከኔ ጋር በግልጽ ለመተጫጨት አመቺ ስላልሆነ ሁለታችን ተነጋግረን ያደረግነው ነገር ነው። ብቻ አይንሽን ክፈቺ አለኝ። ማታ ከስራ መልስ ተገናኘን። ከአንድ ያሞራ ቤተሰብ በላይ የማታስተናግድ ጠባብ የሸንበቆ ጎጆ ውስጥ ተቀምጠናል። ከበሩ አናት አርበ ጠባብ አንድ ነጠላ በመጋረጃ መልክ ወርዷል። ከክፍሏ መጥበብ የተነሳ ሳይሳሳሙ ለመቆየት እጅግ አዳጋች ነው። ትንፋሽ እስኪያጥረኝ ከሳሜን በኋላ ምነው አለሜ ካልተገናኘን ብለሽ ዛሬ አጣደፍሽኝ? ምን መጣ አለኝ በስብከት በተቀኘ ቀና መልካም ድምጽ። ናውዬ አንድ ነገር ብጠይቅህ አትቀየመኝም አልኩት። አልቀየምሽም። እስኪ ማርያምን በለኝ። አልቀየምሽም ካልኩ አልቀየምሽም።
አለኝ ተርበብ ባለ ድምጽ። በማቴዎስ ወንጌል ምዕራፍ 5 ቁጥር 37 አሁን ወይም አይደለም በሉ እንጂ አትማሉ ሲል ከልክሏል። እሺ በቃ አትማል ናውዬ። ከስራ የምትወጣው ዲቪ ገዝተህ ወደ ውጭ ልትሄድ ስለሆነ ነው አሉኝ። ማልቀስ ጀመርኩ። ውሸታቸውን አይደል? እኔ እኮ አላመንኳቸውም። በጣም ስለፈራው ተጠምጥሜበት አለቀስኩ። አለሜ እመኚኝ አለኝ። ሁለት እጆቹን ደረቱ ላይ አመሳቅሎ ፍጹም በሰከነ ድምጽ። ከሰነፎችና ከኃጢአተኞች አንደበት ስለምን መልካም ነገር ትጠብቂያለሽ? የእውነት ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። እንዲህ ያለውን ራሱን ለፈጣሪ ያስገዛ ጻድቅ ለአንድ አፍታ እንኳን በመጠርጠሪ ብርቱ ሐዘን ተሰማኝ። ስጋዬንም ነፍሴንም አሳልፌ ሰጠሁት። ናውዬ ከኛ መስሪያ ቤት ለቋል። ሌላ ስራ ለማመቻቸት ሲባዝን ስለሚውል እምብዛም አንገናኝም። አይኑን ማየት ናፍቆኛል። ለአፍታ ካላየሁት የሚጨንቀኝ ሴት 2-3 ቀን አንገናኝ ጀመር። እንደወትሮ ደስተኛ አልሆንብኛለሁ። እህል አይበላልኝም። በዚያ ላይ ሆዴ ውስጥ ተውሳክ ገብቶ ነው መሰል ይህን ሰሞን ማለዳ አዘውትሮ ያስመልሰኛል። ያበሻም የፈረንጅም መድኃኒት በውስጥ ፈውስ አልሆነኝም። አልፎ አሁን አግኝቼው እኔ ስለወደፊታችን ሳወራ እሱ የዘላለም ሕይወት የሆነውን የእግዚአብሔርን ቃል ሲመግበኝ መንፈሴ ዳግም ያንሰራራል። እንደማንኛውም ድሃ ተስፋ አድርጌ ግማሽ መንፈቅ ያህል ደስ ብሎኝ ኖርኩ። ሳገባ ስወልድ ባሌ ስራ ውሎ ደግሞ ሲገባ የዓመት በዓል በግ ሲያርድ ይህን ሁሉ እያለምኩ ደስ ብሎኝ ኖርኩ። ናውሰናይ ወደ ውጭ ሀገር መሄዱን ስሰማ ተዝረክርክ ያለቀስኩ። ነፍሰ ጡር መሆኔንም ያወቅኩት በዚሁ ሰበብ ታመሜ ሆስፒታል የገባው ጊዜ ነበር። አባቴ ሊጠይቀኝ መጣ። አርጅቷል። ትክ ብሎም ተመለከተኝ። እንደ ድሮ እኔን ሲያይ አይኖቹ ውስጥ ፍንትው ብለው የሚበሩት ብርሃኖች አሁን የሉ። ጽንሱን ልጅ ሆኖ ቢያየው ምናልባት በህይወቱ ሳለ ከኔ የሚጠብቀው የመጨረሻ መልካም ነገር ሊሆን እንደሚችል ነግሮኝ ሄደ። ለሱ ስል ለአባቴ ብቻ ስል ልጁን ልወልድ ወሰንኩ። ዛሬ እስካሁን ያልገባኝና ወደፊትም ከቶ መቼም ቢሆን ልረዳው የማልችል ነገር አሁንም በልቤ ውስጥ አለ። ያን ሰው አላውቀውም ነበር። በእኔና በሱ በቤተሰቤና በቤተሰቡ መሃል እንኳን ለበቀል የሚያነሳሳ ጥል ይቅርና ለጊዜር ሰላምታ የሚያበቃው ቃል ነበር። ለምን እኔ ሊያረክሰኝ መረጠ? በትምህርትም በአስተዋይነትም ዝቅ ያልኩትን እኔን ደግድቆ መጣል በሱ ላይ የሚጨምረው አንዳችም ክብርና ሞገስ አልነበረም። ወይም ከኔ ከንፈርና ሰውነት የሚፈልቅ የተለየ ጣዕም ያለው የወይን ጠጅ። ምናልባት አለቆቹ ሊተቀንዳክረው ያላገኙትን ፍሬ እሱ በቀላሉ ሊበላው እንደሚችል ብቻ። ምን ነው አለሜ? እናቴ ከሰልስት ተመልሳ ገባችና ፊት ለፊት ግድግዳውን በስቶ ያፈጠጡ የማይረቡ አይኖቼን አይታ ነው መሰል ራስጌ ቁጭ ብላ ግንባሬን ታሻሽልኝ ጀመር። ሆድ ብዙኝ እያለቀስኩ በዝምታ ረገምኩት። አይቅና በሄድክበት ሁሉ አይቅና። ጤና ይስጥልን
ጭጋግና ጥል ከተሰኘው ያጫጭር ልቦለዶች መድብል ውስጥ የሰርቀ ዳንኤል የሆነውን ፍርሃት የተሰኘውን አጭር ልቦለድ ለዛሬ ይዘን ቀርበናል። መልካም ቆይታ። ግም እያለ ከሚወርደው ዝናብ ጋር ተዳምሮ የሚብረቀረቀው መብረቅ የሚያስገመግመው ነጎድጓድ የምሽቱን ሰማይ እየሰነጣጠቀ እየቦዳደሰ እየደረማመሰ ከመሬት ላይ ሊቆልለው የቆረጠ የተነሳ ይመስላል። ምሽቱ ባይገፋም አለቅጥ የሚደበላለቀው ሰማይ ዙሪያውን ጨለማ አከናንቦታል። ድጋሚ ሰማዩ ከጥግ እስከ ጥግ አፉን ከፈተ፣ ስፌቱን ለቀቀ፣ ተተረተረ። እሱ አስደንግጦ እሱ ደነገጠ፣ ጮኸ። በሕክምና መስጫው ክፍል ግድግዳ ላይ ከፍ ብለው የተገጠሙት ሞለል ያሉ መስታወት መስኮቶች ተርገፈገፉ፣ ተርበተበቱ። በክፍሉ ጣሪያ ላይ በተርታ የተደረደሩት ፍሎረሰንት አምፖሎች ህልም ድርግም አሉና ድጋሚ ልብ ገዙ። ቦግልም ቦግ እንደገና ቦግ ብለው መልሰው ነፍስ ዘሩ፣ በሩ። ይሄ ዝናብ ኤሌክትሪኩን ሊያቋርጠው እንዳይሆን ብቻ ክላሰበች ሲስተር ሰሎሜ። ስራዋን አቋርጣ ፊቷን መልሳ ከጀርባዋ በተሽከርካሪው የብረት አልጋ ላይ በጀርባው የተንጋለለውን የአይምሮ በሽተኛ ተመለከተችው። በነበረበት እዛው በብረቱ አልጋ ላይ ሳይንቀሳቀስ በጀርባው ተንጋሏል። ወደ ውጭ በተነፈሰ ቁጥር ኮረፍረፍ እያለ ገርበብ ባሉት ከንፈሮች መሃል አስጠሊታ አረፋ ወደ ውጭ ይወጣል። መልሶ ወደ ውስጥ ሲተነፍስ ደግሞ አየር አጥቶ የሚቃትት የሚጨነቅ ይመስል የታች ከንፈሩ ወደ ላይ ተስቦ ከፊት ለፊት ካሉት ጥርሶቹ ጋር ይጣበቃል። ካልጋው ተርፎ ሊፈስ የተቃረበው ግዙፍ ጥቁር አካሉ የተሰጠውን የእንቅልፍ ማስተኛ መድኃኒት ተቋቁሞ አሸንፎ ከላይ የተደረበችለትን ስስ ነጭ ሆስፒታል ጨርቅ ገፎ ጥሎ አፈፍ ብሎ ራቆት ግንዱን የሚነሳ ይመስል ፍርሃት ገባት። ሰሎሜ አተኩራ ተመለከተችው፣ ገረመመችው። ከታች ከበስተግርጌ ከነጩ ጨርቅ አልፈው ብቅ ያሉት ሰፋፊ እግሮቹ ከየቁርጭምጭሚታቸው ከፍ ብሎ በታሰሩበት የፕላስቲክ ቀለበት ተከርክረው ክፉኛ ቆስለዋል። እብዱ የአይምሮ በሽተኛው ይንዘፈዘፋል። ይቆይና እንደገና እንደታረደ በሬ ይነስረዋል፣ ይመታዋል። ሳይታወቅ ተማተበች። ካልጠፋ ስራ ለምኖ መኖር ያለ ሰው ከአይምሮ በሽተኞች ሆስፒታል ነርስ ይሆናል ትላለች ከጓደኞቿ ጋር ስትጫወት የገዛ ስራዋን ያጥላላች። በተቻላት መጠን ሐሳቧን አሰባስባ ሐኪሙ እንዲዘጋጅላቸው ያዘዟትን የሕክምና ዕቃዎች ፈጠን እያለች ማዘጋጀቷን ቀጠለች። መንፈሷ ግን ሊረጋጋላት አልቻለም። አሁንም ዞር እያለች በትከሻዋ ላይ እየተገላመጠች ትገረመመዋለች። ከኋላዋ በብረቱ አልጋ ላይ በጀርባው የተንካለለውን የአይምሮ በሽተኛ እንደ እብድ የምፈራው ነገር የለም ትላለች። ወሬው ሲነሳ የደስደስ የሞላው የህፃን የሚመስል ቆንጆ የፊቷን ኮሶ የጠጣች ይመስል አጨማዳ ሸውራራው ድሊያን ቀሽቅሾ ከነርሶች ማሰልጠኛ ትምህርት ቤት ሲከተኝ ሰነባብቶ እዚህ ከእብድ ጋር ይቀላቅለኛል ብዬ ነሽ ጠረጠርኩ ትላለች። ሰሎሜ ከነርሶች ማሰልጠኛ ተመርቃ ሲስተር ተብላ አሁን ያለችበት ሆስፒታል ውስጥ ማገልገል ከጀመረች 4ኛ ወሯን ይዛለች። ግን መልመድ የሚሉት ነገር ፍጹም አልነካካትም። ሰው እንዴት ከብድ ጋር ይላመዳል? ዘሎ ካነቀኝ በኋላ ትላለች። አንቺ ደግሞ ሁሌ ፈርተሽ እንዴት ነው? መቼ ነው የምትለምጃቸው? ሲሏት አብረዋት የሚሰሩት ነርሶች አትፍሪያቸው፣ ስትፈሪያቸው ነው ጭራሹን የሚዳፈሩሽ ይሏታል። ልምድ ያካበቱት እነ ሲስተር አሳሉ እኔ ቸገረኝ መፍራቴ ነው እንጂ መቼ እብዶች መዳፈር ሆነና ካልፈራኋቸውማ ቢዳፈሩኝስ ምን ቸገረኝ ነበር ትላለች የታች ከንፈሯን አሞጥሙጣ። አብረዋት ለሚሰሩ የሥራ ባልደረቦቿ ሁሉ መሳቂያ ነች። እብድ አይታ ጥግ ስትይዝ ወይ ሮጣ ካንዱ ክፍል ስትገባ በሳቅ ፍርስ ይላሉ። እንዲሆነሽ እንዴት ልዘልቂው ነው ይሏታል ከፊሎቹ። አይዞሽ እኛም መጀመሪያ ስንመጣ እንፈራቸው ነበር ትለምጃቸዋለሽ ይሏታል የቀሩት። እሷ ግን አልዋጥልሽ ብሏታል። መልመድ ብሎ ነገር እብድን ካነቀኝ ወዲያ
በስማም ትላለች ስታስበው መላ ሰውነቷን እየነዘራት። ያለፈው ሰሞን ሁኔታው እንደማያዛልቃት ስትረዳ የሚለመድ መስሎ አልታይሽ ቢላት ለአስተዳደሩ ቢሮ ማመልከቻ አስገባች። ወደ ሌላ ሆስፒታል አለዛም ወደ ሌላ ክፍል ራቅ አድርገው እንዲመድቧት አለ አይደል? ወደ መዝገብ ቤት ወይ ላብራቶሪ ብቻ የትም ይሁን እብድ ወደ ሌለበት። ቢሆንም እስካሁን ምንም መልስ አላገኘችም። ሰው እንዴት ከብድ ጋር ይኖራል? ድንገት ከጀርባዋ ድምጽ ተሰማት። ፈጠን ብላ ፊቷን መለሰች። ምን ነው ደነገጥሽ? አያንቺ ነገር አለች ሲስተር አዛሉ በሩን ከፍታ ወደ ውስጥ እየገባች። አብረው ነው የሚሰሩት። ስትመደብም የሲስተር አዛሉ ረዳት ሆና ነው የተመደበችው ሲስተር ሰሎሜ። አለች ሰሎሜ አልጋው ላይ ወደተኛው አእምሮ በሽተኛ ገልመጥ ብላ። ሲስተር አዛሉ ሳቀችባት። የተኛም ትፈሪያለሽ እንዴ? አይ ሰሎሜ ለምን አልፈራም? እብድ መሆኑ ቀረ እንዴ? እንደው ያድርገውና ድንገት ቢነሳስ? ያንን ስሴታች ከንፈሯን አሞጠሞጠችው። ማስተኛ መድኃኒት እንደተሰጠው ያወቅሽ። ሳቀችባት ድጋሚ። ሳቂ። ተነስ ብትዩ ቢያንስ ለሚቀጥሉት 2 ሰዓታት ንቅንቅ አይል አለች ሲስተር አዛሉ ሰዓቷን እየተመለከተች። ለማንኛውም ጠንቀቅ ነው ልጄ፣ መፍራት አይከልም አለች ሰሎሜ ያዘጋጀቻቸውን የሕክምና መሳሪያዎች በተሽከርካሪ ትሪ ላይ ደርድራ ወደ በሽተኛው ያስጠጋች። በጣም ተጎድቷል አሁንስ አለች ሲስተር አዛሉ ወደ አእምሮ በሽተኛው ተጠቅታ የታሰረባቸው የፕላስቲክ ቀለበቶች የከረከራቸውን ያቆሰሏቸውን ቁርጭምጭሚቶችን እየተመለከተች። ለምንድን ነው ግን የሚታሰረው? ሰሎሜ ጠየቀች። የባሰነዋ ለበለዚያ ራሱን ይጎዳል። እሱማ አደገኛ እብድ ስለሆነ እንደሆነማ ገብቶኛል። ግን አላደል በለስላሳ ነገር ቢታሰር ማለቴ በጨርቅ ወይ ያዘጋጀቻቸውን የሕክምና ዕቃዎች በትሪው ላይ ያስተካከለች ጠየቀቻት። አየሽ አንዳንድ እብዶች አልፎ አልፎ አስቸጋሪ ይሆናሉ። ያን ጊዜ ደግሞ የሚያደርጉትን ስለማያውቁ ራሳቸውንም እስከ መጉዳት ይደርሳሉ። የገዛ አካላቸውን ከወለሉ ከግድግዳው በቃ ካገኙት ዕቃ ጋር የሚቀጠቅጡ አሉ። በአካባቢያቸው ሰው ካገኙ የሚተናኮሉም ብዙ ናቸው። ታዲያ እነዚህ በተለየ ቦታ ተከልለው ካልተጠበቁ እንደው በጨርቅ ራፊ ሸባ አድርገሽ ብትታያቸው ለራሳቸውም ለሌላውም አደገኛ ነው የሚሆኑት። ታዲያ አትፍሪያቸው የምትሉኝ እነዚህ ነው? ግርም ብላ ጠየቀች ሰሎሜ። አይ አንቺ ሁሉም እኮ አንድ አይደሉም ሰሎሜ። ያንዱ ጤነኛ ጸባይ ከሌላው ጋር አንድ እንደማይሆን ሁሉ የእብዶችም እንደዛው የተለያየ ነው። እንዴት? ጤነኛ ሌላ እብድ ሌላ? እንዴት ብዬ ላስረዳሽ? ስልጠናችሁ ላይ አልወሰዳችሁትም እንዴ? የተለያዩ ናቸው። አንዱ ምንም የማያውቅ ገና ጡጦ እንዳልጣለ ሕፃን ሲስቅ ሲፍለቀለቅ ይውላል። ሌላው ጥግ አስደግፈሽው እንደሄድሽ በትር ቀኑን ሙሉ ከአንድ ቦታ ተገትሮ ሲተክስ ታይዋለሽ። ይሄኛው ከአምላክ የተላከ መሲህ መሆኑን እየማለ ያነባል ያሳምንሽ ይጥራል። ያኛው ጥርሱን አግጥጦ አይኖቹን ጎልጉሎ የታሰረበትን ክፍል የመዝጊያ ፍርግርግ ብረት ጨብጦ እየነቀነቀ እያንገጫገጨ ለሐጩን እያንጠባጠበ ይቆምጭሻል። ምን ልበልሽ የተለያዩ ናቸው። በስመ አብ አለች ሰሎሜ ሳይታወቀት። እኔ እኮ አንዳንዴ ለምን ነርስ እንደሆንሽ አይገባኝም አለች ሲስተር አዛሉ ራሷን እየነቀነቀች። ግን አይዞሽ ትለምጃለሽ፣ አትፍሪያቸው። ከስንት አንዱ መሰለሽ አደገኛ የሚሆን። ከስንት አንዱ ቢያጋጥመኝስ? ትቀልጃለሽ እንዴ? አይ አጋጥምሽ ነው እሱማ ሳቀች ሲስተር አዛሉ። ግን አደገኛዎቹ ተለይተው ስለሚጠበቁ የት ብለው ያገኙሻል አለች በጀርባው የተንካለለውን የአእምሮ በሽተኛ ገልመጥ ብላ ተመልክታ። ቆይ ለምሳሌ ይሄ አደገኛ ነው አይደል? ሰሎሜ ከንፈሮቿን ወደ አእምሮ በሽተኛው አሞጥሙጣ ጠየቀች።
አጋጣሚ እኮ አስጠንቅቆ አይመጣም። አዎ ሲስተር አዛሉ አመነታች። ግን አየሽ የእብዶች ጸባይ እንደ በሽታው ባህሪ ሊለዋወጥ የሚችል ነው። ለምሳሌ ይሄን ያየሽ እንደሆነ ዛሬ ደብቷል፣ ነገ አውሬ ይሆናል፣ ይቀያየራል። ግን እርግጥ ሲነሳበት መቼስ መጥፎ ነው። ለዚህ ምን የታሰረው አይደል? በቃ ፊቷ ቅጭም አለ ሰሎሜ። እሱስ ልክ ነሽ፣ ያስፈራሉ። ይሄ ራሱ አንዴ ሲስተር ሳምራዊትን ጉድ ሊሰራት ነበር አሉ። ዘበኞች ደርሰው አስጣሏት እንጂ ከዛ በኋላ ነው ለብቻው አንድ ክፍል ውስጥ እንዲደረግ የተወሰነ። እንዴት ጉድ ሊሰራት? ምን አደረጋት? ተቻኩላ ጠየቀች ሰሎሜ ለማወቅ ጓጉታ። ተይ እሱንም አከነገርኩሽ አንድ ቀንም አትውይ እዚህ ግቢ። ብቻ ዋናው ነገር አለመፍራት ነው። እንዴ ንገሪኝ እንጂ ጭራሹን አስፈራራሽኝ እኮ። ወጥራ ያዘቻት። ምኑን ልንገርሽ? ተነስቶበት ካጋጠምሽው ሊጎዳሽ ይችላል፣ ሊያንቅሽ፣ ሊገልሽም ይችላል። ደግሞ ሴት መሆንሽን አትርሺ። የፈለገውን ቢያደርግሽ ሰው ካልደረሰልሽ በስተቀር አትታገዩ ነገር አውሬ፣ አትቆጩ ነገር ደንቆሮ። ይሄውልሽ ሰገነናት ሰሎሜ። ያሉበት ክፍል በር ተከፍቶ ዶክተር ዳዊት እንደሁሌው አደፍ እያሉ ገቡ። ስራ ቢበዛባቸውም ባይበዛባቸውም ሁሌ እንዲህ ናቸው። ቸኮል ማለት ይወዳሉ። እቃውን አዘጋጅተሽ ጨረሽ አሏት ሰሎሜን ገና በሩን ሳይዘጉ። አዎ ዶክተር አለች ቀጥ ብላ ቆማ። ዛለች ቀለበቶቹን ከእግሮቹ ላይ አውልቅልኝ ፈጠን። ጥቁዳለው የእጅ መታጠቢያ ሳህን ራመድ ብለው እጆቻቸውን ይለቃለቁ ጀመር። ሐኪሙ ሲስተር አዛሉ ወደ አእምሮ በሽተኛው ተጠግታ እግሮቹ የተሸፈኑበትን ስስ ጨርቅ ወደ ላይ ሰብሰብ አደረገችና ቀለበቶቹን ማውለቅ ጀመረች። ወዲያው ሐኪሙ የእጅ ጓንቲያቸውን አጥልቀው ወደ በሽተኛው ተጠጉ። በእርጋታ አጠኗቸው የበሽተኛውን የቆሰሉ ዙሪያውን የተከረከሩ ቁርጭምጭሚቶች። በጣም ጎድተውታል እነዚህ ቀለበቶች አሉ ሐኪሙ ብለውሳስ ለራሳቸው እንደሚያወሩ አይነት። በመቀስ ጫፍ የቆነጠሩትን ጠጥ ማጠቢያው መድኃኒት ውስጥ እየነከሩ ቁስሉን በጥንቃቄ መጥረግ ያዙ። ሁለቱ ነርሶች ሐኪሙ የሚፈልጉትን ዕቃ በየተራ ያቀበሏቸው የተጠቀሙበትን እየሰበሰቡ ቆሙ። ድንገት በሽተኛው በእንቅልፍ ልቡ እንደሚቃሽ ሰው ተወራጨ። ስንት ፍሬ ነው የተሰጠው አሉ ሐኪሙ ካቀረቀሩበት ቀና ሳይሉ አይኖቻቸውን ብቻ አቅንተው ሲስተር አዛሉን በግንባራቸው እየተመለከቱ። አራት ነው የታዘዘለት አለች ሲስተር አዛሉ። ሐኪሙ እንዳቀረቀሩ ስራቸውን ቀጠሉ። ሆኖም አንድ የከነከናቸው ነገር እንዳለ ሰሎሜ ጠረጠረች። ነገሩ ሁሉ አላምርሻላት። በሽተኛው በእንቅልፍ የተደበተ ቢሆንም ረፍት የለሽ ሆነባት። ክፉ ታሰባት። ፈጣሪ። ሐኪሙ የበሽተኛውን እግሮች አክሞ መድኃኒት ቀብተው እንደጨረሱ ሲስተር አዛሉ ሰሪለት አሉና ወደ እጅ መታጠቢያው ሳህን አመሩ። ሲስተር አዛሉ የበሽተኛውን እግሮች በጥጥና በፋሻ ስራ እንደጨረሰች ወደ ክፍሉ ይመለስ ዶክተር አለች አይኖቿን በሐኪሙ ጀርባ ላይ ሰክታ። አዎ ከምግብ ጋር የሚሰጠውን መድኃኒት ጽፌ ጠረጴዛሽ ላይ አድርጌዋለሁ እንዳይረሳ። ሐኪሙ የክፍሉን በር ከፍተው ወጡ። ሁለቱ ነርሶች በሽተኛው የተኛበትን ተሽከርካሪ አልጋ እየገፉ ሁለተኛ ፎቅ ላይ ከሚገኘው ሕክምና መስጫ ክፍል ወጡና በረጅሙ መተላለፊያ አልፈው ምድር ቤት ወደሚያወርዳቸው አሳንሰር አመሩ። ድንገት ኃይለኛ መብረቅ ጣለ። በመተላለፊያ ጣሪያ ላይ በተርታ የተሰለፉት ፍሎረሰንት መብራቶች ድርግም ብልጭ አሉ። የዛሬው ዝናብ ደግሞ ሌላ ነው አለች ሲስተር አዛሉ በሽተኛው የተኛበትን ተሽከርካሪ አልጋ ከፊት ለፊት እየሳበች። ጄነሬተር አያዘጋጁ? ግን በሽተኛ ይዞ በኤሌክትሪክ ብቻ መተማመን እኮ አለች ሰሎሜ
መብራት ቢጠፋ ህመምተኞችን መጠበቅ ምን ያህል አስቸጋሪ እንደሆነ ታይቷት ጀነሬተርም አለ ግን ያለፈው ሰሞን ተበላሸ ሲሉ የሰማው መሰለኝ የተሰራ አይመስለኝም አለች ሲስተር አዛሉ። አልጋው ላይ ሿ ብሎ የተንካለለው በሽተኛ ሲነቃነቅ ያየች መሰላት ሰሎሜ። አንቺ አለች ደንገጥ ብላ። ኧረ ይሄ ሰውዬ ይነቃነቃል። አበደ እንጂ አልሞተ። ቢነቃነቅ ምን ይገርማል? ላንቺ ሲባል እብድ ሁሉ በድን መሆን አለበት ማለት ነው አለች ሲስተር አዛሉ ያሾፈች። ደግሞ ለምን ልብስ አይሰጠውም? የህመምተኞች ልብስ ሰሎሜ ጠየቀች። በሽተኛው ራቁቱን መሆኑ ከቅድም ጀምሮ ሲከነክናት የቆየ ጥያቄ ነው። መች ላዩ ላይ ያሰነብተዋል? ወዲያው ነው ቀዳዶ በጫጭቆ የሚጥለው አለች ሲስተር አዛሉ ተሽከርካሪ አልጋውን ወደ አሳንሰሩ በር ያስጠጋች። ሲስተር አዛሉ የአሳንሰሩን መጥሪያ ተጭና በሩ እስኪከፈት መጠባበቅ ያዙ። ወዲያው በሩ ተከፈተና የበሽተኛውን አልጋ እየገፉ ወደ ውስጥ ገቡ። ከውስጥ ሰው አልነበረም። ሲስተር አዛሉ ድንገት መለስ ብላ ወይ ሰሎሚዬ መድኃኒት የታዘዘበትን ወረቀት ረሳሁት፣ እታች ጠብቂኝ መጣሁ አለችና ከአሳንሰሩ ክፍል ወጣ ወረቀቱን ለማምጣት ሮጠች። የአሳንሰሩ በር ተዘጋ። ጠባባን ክፍል የሞላት ደብዛዛ ብርሃን ቅፍፍ አላት ሰሎሜ። ቶሎ አለችና ምድር ቤት 0 የሚለውን ቁጥር ተጫነችው። አሳንሰሩ ፈልሰስ እያደረገ ከዛ ከፈራችው እብድ ጋር ይዟት ቁልቁል ወረደ ወደ ምድር ቤት። ብዙም አልሄዱ። ድንገት ያሉበት የአሳንሰር ክፍል ተንገጫገጨ። ገም ገጫለና ቆመ። በአንድ አፍታ በክፍሏ ውስጥ የነበረው ደብዛዛ ብርሃን ውድም አለ። ኤሌክትሪክ! ሰውነቷ ቀሰቀሰ። አፏ ደምደም አላት። በጨለማ ውስጥ ገልመጥመጥ ብላ ዙሪያዋን ለመመልከት ሞከረች። ነገር ግን በአካባቢዋ ጭላንጭል እንኳን አልነበረም። ሳታውቀው ሳታስበው ድቅድቅ ያለ ጨለማ ዋጣት። ወደ መዝጊያው ተጠግታ ለማዳመጥ አሰበች። ወደፊት ተራመደች። እጆቿን አስቀድማ ተጋጨች። ከእብዱ እግር ጋር ተጋጨች። እብዱ አቃሰተ። ለጥቂት ደቂቃዎች ባለችበት ደርቃ ቀረች። እንደገና ራሷን አረጋግታ ቀስ ብላ ጥጉን እየታከከች ወደ በሩ ተጠጋች። ጆሮቿን መስጊያው ላይ ለጥፋ ለማዳመጥ ሞከረች። ተጠባበቀች። ነገር ግን ምንም ድምጽ ልትሰማ አልቻለችም። አሳንሰሩ በሁለት ደርቦች መካከል ታስሮ እንደቆመ ተረዳች። ድንገት ሰውነቷን ነሰራት። ፍርሃት ደበደበችው። በሩን አቀለጠችው። ጡጫ ጨብጣ ደለቀችው። ግን እሷው ራሷ ከምትፈጥረው ድምጽ ሌላ ምንም መልስ አላገኘችም። ፊቷን መልሳ የአይምሮ በሽተኛው በተኛበት አቅጣጫ አይኖቿን አፈጠጠች። ጨለማ፣ ጨካኝ ጨለማ፣ ምንም አይታይም። ሿ እያለ ከሚወርደው ከዝናቡ የታፈነ ድምጽና እያከታተለ ከሚጥለው መብረቅ ሌላ ዙሪያዋ ባዶ ሆነባት። ሳታስበው አይኖቿ በእንባ ተሞሉ። ፈጣሪ! ድንገት ከጀርባዋ ባልጋው ላይ የተኛው የአይምሮ በሽተኛ ሲያኩተመትን የሰማች መሰላት። ፊቷን መልሳ በተኛበት አቅጣጫ በደፈናው አይኖቿን አፈጠጠች። ደገመ። ትክክል ነች። ሰምተዋለች። በእንቅልፍ ልቡ ይሁን ወይ ነቅቶ ብቻ የተለየ አስጠሊታ ድምጽ አሰማ። ከጡቶቿ ስር ተፈራገጠችባት። ወደ ኋላ አፈግፍጋ ጀርባዋን በስተቀኝ ካለው ግድግዳ ጋር አጣበቀችና ድምጿን አጠፋች። ጠበቀች፣ ተጠባበቀች። ያሳንሰሩ ክፍል ድቅድቅ ጨለማ ስለዋጣት የአይምሮ በሽተኛው ይነሳ ማረጋገጥ አልቻለችም። መዳፏን በአፏና በአፍንጫዋ ላይ ጭና በተቻላት አይኖቿን ቡርቅቅ አድርጋ ከፍታ ተጠባበቀች። የአይምሮ በሽተኛው አስፈሪ ድምጽ ግን ተመልሶ አልመጣም። ሲስተር አዛሉ ያለቻት ትዝ አላት። ተነስ ብትዩም ለሚቀጥሉት 2 ሰዓታት ንቅንቅ አይልም። ሰዓቷን ወደ አይኖቿ አስጠግታ ለመመልከት ሞከረች። ነገር ግን ድቅድቁ ጨለማ ያለ ርህራሄ ጋረዳት። ለመገመት ሞከረች። ግማሽ ሰዓት ይበልጣል እንደዛ ካለች ቢያንስ 1 ሰዓት አለኝ ማለት ነው። ከዛ በፊት ኤሌክትሪኩ መምጣት አለበት፣ የግድ መመለስ አለበት። ባይመጣስ ፈጣሪ! ሰውነቷ ክፉኛ ይንቀጠቀጥባት ጀመር። ደቂቃዎች አለፉ። በአልጋው ላይ የተንጋለለው እብድ ድምጽ ግን ጠፋ። ባይነሳ ነው እንጂ ቢነሳ እስካሁን ብላ አሰበች።
እርዳታ መጣራት እንዳለባት ተረዳች። በጠባቧ ክፍል ጣሪያ ላይ ለአየር ማስገቢያ ተብላ ወደ ተሰራችው ቀስቀስ ያለ አየር ወደምታስገባው ክፍተት ፊቷን አቅንታ የሞቷን ድምጿን አስረስማ እሪ ያለች። የገዛ ድምጿ ተመልሶ እሷን አስደነገጣት። ከጣሪያው ጋር ተጋጭቶ የተመለሰው የገዛ ራሷ ዋይታ ከወለሉና ከግድግዳው ጋር ሲላተም ጠባቧ ያሳንሰር ክፍል ተናጋች። ድጋሚ ለእርዳታ ለመጣራት ፈራች። ስትጮህ ስትጣራ እሪ ስትል አጠገቧ በብረት አልጋ ላይ የተንጋለለውን እብድ የምትጠራው የምታነቃቀው የምትቀሰቅሰው መሰላት። ዝም አለች። የምታደርገው ሁሉ ተደበላለቀባት። ለመጸለይ ፈለገች። እንዴት እንደምትጸልይ ግን ጠፋባት። እንባዋ ብቻ ይወርድ ጀመር። ድምጿን አጥፍታ ታለቅስ ጀመር። ፍርሃት አጥንቷን ሰልቆ ገባ። የነበሯት ሁለት ምርጫዎች አስፈሯት። ጮሃ እርዳታ መጣራትና ምናልባትም አጠገቧ አልጋ ላይ የተጋደመውን የአይምሮ በሽተኛ መቀስቀስ ወይም ድምጿን አጥፍታ ኤሌክትሪኩ እስኪመጣ መጠባበቅ። ሁለተኛውን መረጠች። ቀስቃዛውን የብረት ግድግዳ ተደግፋ ኤሌክትሪኩ ሳይዘገይበት ብሎ እንዲመጣ በተስፋ ተጠባበቅ ጀመር። በቆመችበት ጊዜውን ለማስላት ሞከረች። እያንዳንዷ ደቂቃ ባለፈች ቁጥር በአይምሮ በሽተኛው አካል ውስጥ ያለው የማስተኛ መድኃኒት እየሳሳ እየደከመ እየሞተ እንደሚሄድ ስታስብ እብዱ የአይምሮ በሽተኛው እየነቃ እየተነቃቀ እንደሚሄድ ስታስብ ጉልበቶቿ ይንቀጠቀጡባት ጀመር። መላ አካላቷ በላብ ተዘፈቀ። አንድ ሐሳብ ብልጭ አለላት። ሰዓቷን ወደ ጆሮዎቿ አስጠግታ ያዘቻት። 1 2 3 4 ሴኮንዶች ደቂቃ እየሞሉ ደቂቃዎች እየተነባበሩ እየተከማቹ ሳትወድ በግድ እየተጠራቀሙ ሄዱ። 5 ደቂቃ 10 15 20 ኤሌክትሪኩ ግን አልተመለሰም። 35 እንባዋ በጉንጮቿ ላይ ይሽጎደጎድ ጀመር። ወገቧ ከወረቀት እንደተሰራ ሁሉ ተልፈሰፈሰባት። ድንገት ድምጽ ተሰማት። አለብዱ አቃሰተ። ቅድም በአልጋው ላይ ተንጋሎ ያየችው ግዙፍ ጥቁር አካሉ ራቁት አካሉ መጥቶ ፊቷ ላይ ድቅን አለባት። ትንፋሿን ውጣ ባለችበት ደርቃ ቆመች። አየር መሳቧን እንኳን አቆመች። ደከመ። የበላውን እንደሚያጣጥም ሰው አፉን ሲያላውስ ተሰማት። የጨርቅ ሿሿት የተከተለ በተቻላት በጨለማ ውስጥ ገሏን ወደ ኋላ ገፍታ ከብረት ግድግዳው ጋር አጣበቀችው። ጮኸ። እብዱ ተነሳ። ጮኸ። ቀሰተ። እብዱ የተኛበት አልጋ ተንቋቋ፣ ተንሳጠጠ። ሲስተር ሲስተር ተጣራ። አልጋው ተንፏቀቀ። አሁንም ተንፏቀቀ። ያቺ ስስ ጨርቅ እየተንሿሿች እየተንሸራተተች ከመሬት ስትወድቅ ተሰማት። አሁንም በተቻላት ወደ ግድግዳው ተለጠፈች። በጠፍጣፋው የብረት ግድግዳ ውስጥ ልትሰምጥ ትችል ይመስል ሰውነቷን ወደ ኋላ ገፋችው፣ አጠበቀችው። አጓራ። የተኛበት አልጋ ተንፏቀቀ፣ ተገፋ፣ ተገፈተረ። ወደፊት ተንሸራቶ ካጠገቧ ክፍል በር ጋር ሲጋጭ ሲላተም ክፍሏ ተናጋች። አቃሰተ። ጩር የሚል ድምጽ ተሰማት። ጆሮቿን አቁማ ድምጹን ለመለየት ሞከረች። እብዱ እየተጸዳዳ ነው። ይተሻሽ ጀመር፣ ይንፏቀቅ ጀመር፣ ዙሪያውን ይዳብስ ጀመር። ድምጿን አጥፍታ በጆሮቿ ተከተለችው። የጠባቧን ክፍል ግድግዳ በመዳፎቹ እየዳበሰ
እያስበሰ እያመሰ ሲጠጋት ተሰማት። ድምፁ ሿሿቴው እየቀረባት መጣ። በቀስታ ወደ ግራዋ ለመንፏቀቅ ሞከረች፣ ለመሸሽ ጣረች። ድምፁ ግን እየተጠጋት እየቀረባት መጣ። አሁንም ወደ ግራዋ ተንፏቀቀች። ካልጋው ጋር ተጋጨች። የብረቱ አልጋ ተንሸራቶ ከአንድ ነገር ጋር ተጋጨ። አቃሰተ እብዱ። ሲስተር ደረቷ ሲዳበስ ተሰማት። ጭኖቿ አንቀሰቀሳት። ደብዛዛ ብርሃን ጠባቧን ክፍል ሞላት። ከች አሳንሰሩ ተንሸራተተ። ቁልቁል ተያዩ። የአይምሮ በሽተኛው ከፊት ለፊቷ አንድ እርምጃ ያህል ራቅ ብሎ ራቁቱን ቆሟል። ተመለከታት። አፍጥጦ አያት። አይኖቹ ደም ቆርሰዋል። ለሃጩ ካፉ ወርዶ አገጩ ላይ ተንዘላዝሏል። ከወገቡ በታች ያለ አካሉ በገዛ ራሱ ቆሻሻ ተበላሽቷል። እጆቹን ወደፊት ዘረጋ። እብዱ ተሸማቀቀ። ሲስተሪ ሁሉም ምን አረብሽም አቱኪ ወደ ኋላው ኩምሽሽ አለ። የአይምሮ በሽተኛው በፍርሃት እየተቆለጨለጨ። አሳንሰሩ ቆመ። በሩ ተከፈተ።